ሰላም ጋይስ እንዴት ናችሁ? ሆፕፉሊ ጥሩ የትሬዲንግ ሳምንት አሳልፋችኋል ብዬ አስባለሁ። ያ ትናንትና አንድ ሼር ያደረኳችሁ የተማሪ ሪዛልት ነበረ። ዮሐንስ ኦልሞስት ወደ 3162 ዶላር አካባቢ ወይም ወደ 600 ምናምን ሺህ ብር በኢትዮጵያ ዊዝድሮ አድርጎ ከፈንድ ኔክስት ያው ሼር አድርጊያችሁ ነበረ። ብዙ ተማሪዎች ናችሁ ሪዛልታችሁን የላካችሁልኝ፣ ግን የእሱ የመጣበትም ስቶሪ አሁን ያለበት መንገድ ትንሽ ኢንስፓየር ያደርጋል ሌላ ሰው ብዬ ስላሰብኩኝ ወይም ሞቲቬት ያደርጋል ብዬ ስላሰብኩ እናንተም በጣም ብዙ ልጆች ኢንቦክስ ላይ ስለሱ ስጠይቁኝ ነበረ፣ እንዴት ነው እንደዚህ ያደረገው ምናምን የሚለውን ነገር እና ብዙዎቻችሁንም ይጠቅማል ብዬ ስለማስብ ያው የአንዱ ጆርኒ ለአንዱ ትልቅ ጥቅም አለው ብዬም ስለማመን የሆነ ሰው ስትራግል እያደረገ የነበረ ሰውዬ ከዛ ስትራግል ወጥቶ የሆነ አይነት ኮንስታንሲ ሲያገኝ ምን አይነት ነገሮችን የተጠቀመው ምን አይነት ነገሮችን ያገኘው የሚለውን ነገር ማወቁ ይጠቅማል። ሁሌ እኔ እዚህ ጋር እየመጣሁ እንትን ከምል እንደናንተው ስትራግል ሲያደርግ የነበረ ሰው ከዛ ስትራግል ወጥቶ የሆነ ነገር አቺቭ ሲያደርግ ያ ነገር ብዙዎቻችሁን ያስተምራል ብዬ አስባለሁ እና ለዛም ዛሬ ያው ዮሐንስን እንዴት ኦልሬዲ ሌሎችም ከዚህ ውጪ ያለፋቸው ፓስ ያደረጋቸው ፈንድ ኔክስት ላይ አካውንቶች አሉ። ከዚህ በፊት ሜቢ የምታስታውሱ ከሆነ አይ ቲንክ አንድ ወር ምናምን በፊት እንደዚሁ ዮስቲና የምትባል አንድ እህታችን ጆርኒዋን ሼር አድርጋም ብዙዎቻችሁ ተምራችሁበት ኢቭን ፈንድ ኔክስት ላይ አካውንት ገዝታችሁ ፓስ አድርጋችሁ የላካችሁ ልጆች አላችሁ። ከዚህ በፊትም የተከታተልኩ ስለነበረ ሙስሊም ተማሪ ስለሆነ ምን ይመስላል የሚለውን ነገር በምን አይነት መንገድ እንዳለፈ እንደዚህ አይነት ኮንስታንሲ አግኝቶ ፔአውት አውጥቶ አሁንም ስቲል ላይፍ ፈንድ አካውንት ላይ ያለ ልጅ ነው እና እንዴት ነው እንደዚህ አይነት ጆርኒዎችን ያገኘው የሚለውን ነገር አጠቃላይ ዲቴል ከሱ የምንሰማ ይሆናል። የተወሰኑ ከሳይኮሎጂም ከቴክኒካልም ነገር አንጻር የተወሰኑ ሀሳቦችን ማንስተን እናወራለን። ያ ብዙ ልጆች ኢንቦክስ ላይም ስለጠየቃችሁኝ ነው ይህንን ነገር ላይቭ ዛሬ ላረግ ያሰብኩት። በማይመቻቸው ሁኔታ ውስጥ ነው ራሱ ይህን ላይቭ እንትን ያልኩት እና ሆፕፉሊ የተወሰነ ሀሳቦችን ታገኙበታላችሁ ትጠቀሙበታላችሁ ብዬ አስባለሁ። ስለዚህ ያው እዚህ ውስጥ ጆ ካለ እንትና ንገረኝና ማይክ አብራ እጅ አውጣልኝና ማይክ አበራላለሁ። ኦኬ ማይክ አብርቼላለሁ። ጆ ሃይሉና እንዴት አመሸ? እንዲሁም እዚህ ሰላም እንዴት አመሸ? አሉ እግዚአብሔር ይመስገን። እንዴት አዳንት? እግዚአብሔር ይመስገን። እንዴት አመሻችሁ? እዚህም ያላችሁ የተገኛችሁ ሁላችሁ ነው። እኔ ጋር በጣም ሰላም ነው። አይ ሆፕ ኔትወርኩ አንተ ጋር እንደተስተካከለ ተስፋ አደርጋለሁ። እኔ ደግሞ አጋጣሚ ኦፊስ ገብቼ መብራት የለምና መኪና ውስጥ የማወራው ምናልባት ያለሁበት ኤሪያ ፕሌን ምናምን የሚንቀሳቀስበት ኤሪያ ስለሆነ የሚረብሽ ድምጽ ከሰማችሁ በጣም በትህትና ይቅርታ አድርጉልኝ። ያው መኪና ውስጥ ቁጭ ብዬ ነው የማወራው። ኦፊስ ውስጥ አጋጣሚ መብራት ጠፋና እንደዛ ነው ያለው። ለማውራት ይመቸኛል። ኦኬ መቀጠል ትችላለህ። ኦኬ እሺ ወንድሜ ቴንክ ዩ። በመጀመሪያ ደረጃ ያው የብዙ ልጆችን እንትን ብለህ እዚህ ጋር ጊዜን ስለሰጠን እናም ደግሞ ያው ችግር የለውም። ይሄ ያን ያህል ፎርማል የሆነ ነገር አይደለም። ስለ ትሬዲንግ ለማውራት እስከሆነ ድረስ ያን ያህል ጸጥታው ምናምን ችግር የለውም። ያው ሀሳባችን ሼር ዋና ዓላማው ሀሳብ ሼር መደራረግ ስለሆነ ማለት ነውና ቴንክ ዩ ብያለሁ ላይቡም ላይ ስለተገኘ። ከዛ ደግሞ ኮንግራ አም ፕራውድ ኦፍ ዩ ብሮ በድጋሚ ደስ ብሎኛል እንደዚህ አይነት ሪዛልትም ስላገኘ። ከሪዛልቱ በላይ ደግሞ ኮንስታንሲ ማግኘቱ ራሱን የቻለ ነገር ነው። ትሬዲንግ ላይ በተለይ ፈንድ አካውንት ላይ ትሬድ ስታደርጉ በእድል ፈንድ አካውንት ላይ ፔአውት አታውጡ። አንድ ነገራችሁ የምፈልገው ነገር በእድል ፔአውት መውጣት አይቻልም። ላይቭ አካውንት ላይ በእድል የሆነ አይነት ገንዘብ ሊሰሩ ትችላላችሁ ጋምብል አድርጋችሁ። ፈንድ አካውንት ላይ ግን አይሆንም። ቢካዝ ፌዝ 1 የሚባል ነገር አለ። ፌዝ 1ን በእድል ልታልፉት ትችላላችሁ። ፌዝ 2 የሚባል ነገር አለ። ከዛ በኋላ ነው ፈንድ የምትሆኑት። ከዛ በኋላ ነው የሰራችሁትን ገንዘብ የምትወጡት እና ይሄ ቻሌንጅ ራሱን የቻለ ኮንስታንሲ እንድታገኙ ያግዛል ብዬ አስባለሁ እና ኮንግራ ብያለሁ ለሪዛልት አጠቃላይ አመሰግናለሁ። ያው እነሱም ያው ያለህን ጆርኒ አጠቃላይ ትሬዲንግ ላይ ስለ ትሬዲንግ እንድናወራ ነውና ምን ያህል ጊዜ ሆነ ትሬዲንግ ላይ?
ትሬዲንግ ላይክ ስለ ክሪፕቶ ከረንሲ ነው መጀመሪያ ያወቅኩት በማወቅ ደረጃ። ላይቭ ቀጥታ ዳይሬክት መግባት የጀመርኩት በትክክል ገብቶኝ ላይክ ትሬድ ማድረግ ከጀመርኩ ኦልሞስት አመት ከአንድ ወር ወይ አመት ቢሆነኝ ነው፣ ከዛ አይበልጥም። ያው ሌላ ስራዎችን ስለምሰራ ትንሽ ትሬዲንግ ደግሞ ፎከስ ይፈልጋልና ጊዜ አልተመቻቸልኝም ነበር። ፍላጎቱ ያው አንዳንድ ነገሮች እውቀቱን ማወቁ ቢኖርም ደግሞ ትሬዲንግ የራሱ የሆነ ሳይኮሎጂ እና ዲሲፕሊን ስለሚፈልግ ኢንጀነራል ትሬድ ማድረግ ከጀመርኩ ግን በትክክል ገንዘብ ዲፖዚት እያደረኩ ወይ ፈንድድ አካውንቶችን እየገዛው ትሬድ ማድረግ ከጀመርኩ ኦልሞስት አንድ አመት ከአንድ ወር ከሁለት ወር አካባቢ ነው የሚሆነው። ኦኬ ናይስ። ፉሊ ፎከስ አድርገህ አንድ አመት ከሁለት ወር አካባቢ ያልከኝ ይመስለኛል። እና ያው ከኔ ጋር እንትን ካል አይ ቲንክ ስንት ወር ሆነን ከኔ ጋር አይ ቲንክ እኔ አንተን ያወቅኩት አይ ቲንክ ዲሴምበር ላይ ይመስለኛል፣ ኦር ቢፎር ዲሴምበር ይመስለኛል። አይ ዶንት ሪመምበር ኤግዛክት ወይ ሴፕቴምበር ወይ ኦክቶበር አካባቢ ነው አንተን ያወቅኩት። which is ምንድነው? ኦኬ ስለዚህ ምንድን ነበር የምትጠቀሙት ስትራቴጂ ከኔ ጋር እንትን ከማለታችን በፊት አጠቃላይ ከኔ ጋር ከመገናኘታችን በፊት ማለት ነው? አዎ ስለ ትሬዲንግ ሳውቅ አይሲቲ ስትራቴጂ አይደለም ኮንሰፕት ነው፣ ግን ብዙ ዲፈረንት ታይፕስ ኦፍ ኮንሰፕት አሉት ውስጡ። በጣም ስለ ትሬዲንግ ያለኝን ነገር እንዳውቅ አድርጎኛል። ግን እኔ የምጠቀመው ሞስትሊ እንትን ነው፣ ፕራይስ አክሽን ነው የምጠቀመው። ብዙ ነገርህን ከፍትልኝ ትሬዲንግ ምናምን ብለህ ከሰረችክ እንደ ኢትዮጵያም አይ ቲንክ እንደ ዓለም አሉ እንደ ኢትዮጵያ ግን ይመጣልህ የሆነ መጀመሪያ ብቻ ልታገኘው የምትችለው አይሲቲ ኮንሰፕትን ይመስለኛል ሶሻል ሚዲያ ላይ ወይም ደግሞ ያው ኢንተርኔት ላይ። ኦፍ ኮርስ ያ ዳስ ዋይ ባይ ብዙ ትሬደሮች የሚጀምሩት በአይሲቲ ነው። አሁን ላይ በተለይ ኢትዮጵያ ውስጥ ብዙ ዩቲዩብ ላይ አሁን ፕራይስ አክሽን ብላችሁ ሰርቹ አንድ ወይ ሁለት ሰው የምታገኙት አይሲቲ ምናምን ብዙ ልጆች አሉና ዳስ ዋይ ብዙ ትሬደሮች በዛ የሚጀምሩት ብዬ አስባለሁ። ፕራይስ አክሽን በፊት መጀመሪያ ያወቅኩት ማለት ያው ልክ ፎሬክስ ትሬዲንግ ስንጀምር አዲስ ሆነ ስትጀምር መጀመሪያ የምታስበው ምን አይነት ኮንሰፕቶች አሉ ብለህ የምታያቸው ነገሮች አሉ። ላይክ መጀመሪያ የሚመጣልህ አይሲቲ ነው እኔ ያገኘሁት። ከዛ ዩቲዩብ ቪዲዮዎችን ቁጭ ብዬ ለረጅም ሰዓት ጊዜ ሳገኝ ማታ ላይ ከስራ ስመጣ ረጅም ሰዓት ጊዜ ወስጄ ምናምን ያለው which was good ብዙ ነገር እንዳውቅ ረድቶኛል። ከዛ ግን ሞር ኦፍ ለእኔ የቀለለኝ ፕራይስ አክሽን is the best ማለት ካየሁት ማለት በቃ ቶሎ አንደርስታንድ ላደረኩት ይሄ ፕራክቲካል ስትሆን ቶሎ አንደርስታንድ የምታደርገው ነገር አለ። ፕራይስ አክሽን was good ተመችቶኛል በጣም። ኦኬ እሺ አሁን ለምሳሌ ያው እዚህ ጋር ለልጆቹ ክሊር ለማድረግ ያክል አይሲቲ ላይ ወይም ደግሞ ያው ብዙ ሰው ከዚህ በፊትም ከሆነ ሰው ጋር እንደዚህ ሲያወራ የሆነ እኔ አይሲቲን እየጠለው ምናምን አይነት ነገር የሚወስዱ ወይም ደግሞ ያን ነገር እያጣጣልኩ ምናምን የሚመስለው ሰው አለ። ትሬዲንግ ላይ በዛ አይነት መንገድ አይደለም እኔ ትሬዲንግን የማየው። የሆነ ሰው ነገር ከሰራለት ኦኬ ኢትስ ኦኬ ቢካዝ ትሬዲንግ ፐርሰናል ነገር ነውና ለሱ ለኛ የመሰለንን ነገር ነው የምናደርገው። ፕራይስ አክሽን ውስጥም እኔና ለምሳሌ ጆም ሊሆን ይችላል ሌላ ሰው የምንጠቀምበት መንገድ የተለያየ ሊሆን ይችላል። ራሱን ፕራይስ አክሽን እና አይሲቲንም እኔ ከመጥላት ምናምን ጋር አይደለም። በፕሮፊታብል የሆነ ሰው የትኛውም ሰው ጠይቁ ስትራቴጂ የሚያጣጥል ሰው አለ ብዬ አላስብም። የተለያየ ሊሆን ይችላል። የኔና የሆነ ሰው ኤጅ የተለያየ ሊሆን ይችላል። ስቲል ፕራይስ አክሽን ትሬድ እያደረግና እዚህ ጋር ኢንተርቪው ብዙ ከማለት በፊት ለሌሎችም ክሊር ለማድረግ ያክል የሆነ አይሲቲን እያጣጣል እንደዚህ አይነት ነገር አይነት እንትን ሀሳብ እንዳይኖር ፈልጌ ነውና ክሊር ለማድረግ ያክል በዛ መንገድ አይደለም እያወራን ያለ ነው። የትኛውም ስትራቴጂ ወይም ኮንሰፕት ብንጠቀም አብሮ ሊሄድ የሚችል ሜጀር ነገር ዲሲፕሊን እና ኮንሲስተንሲ ነው ብዬ ነው የማምነው። ስለዚህ መጀመሪያ ስትራቴጂዎችን ብሌም ከማድረግ በፊት ራስ ላይ ወይም ደግሞ እኔ ጋር ምንድነው መስራት ያለብኝ የሚለውን ነገር ፎከስ ማድረግ አሪፍ ነው ብዬ አስባለሁ። እና ያው ከዚህ ሀሳብ እንትን ስንል አይሲቲ ለእኔ ብዙ ነገሮችን ክሊር አድርጎልኛል ወይም ደግሞ ኢንተረስትድ እንደሆነ አድርጎኛል ብለኛልና እንደዛ ከሆነ ያው ፕራይስ አክሽንን ልትመርጥበት የቻልክ ወይም ደግሞ አይሲቲ ጋር ላትሆንበት የቻልክበት ምክንያት ምንድን ነው አንተ? ወይም ያው መጀመሪያ አይሲቲ ያወቅኩት ብለኛል እና እዛ ጋር ልቆይበት ያልቻልክበት ምክንያት ምንድን ነው?
አዎ ወይም ደግሞ ፕራይስ አክሽን ላይ የተሻለው ነገር ብላ ያሰብከው ምንድን ነው? አዎ ምንድነው አይሲቲ ለእኔ የተለያዩ ነገሮችን ለምሳሌ ኮችን አንደርስታንድ እንዳርግ አድርጎኛል። ማርኬት ስትራክቸር ፊት፣ ሊኩዴሽን ምንድን ነው፣ ቮሊዩም ጋፕ፣ ኢምባላንስ፣ እነዚህ ነገሮችን እንዳቅ ረድቶኛል። አፕላይ ለማድረግ ግን እያንዳንዱን ኮንፈርሜሽን መጠበቅ አልችልም ጎልድ ላይ ቢኮዝ እኔ ብዙ ጊዜ ትሬድ የማደርገው ጎልድ ነው እና when it comes ጎልድ አንዳንድ ኮንፈርሜሽኖችን ሪስፔክት አያደርግም። አሁን ይሄንን የምትሰሙ አንደርስታንድ እንድታደርጉ ምንድነው የምፈልገው እነዛ ኮንሰፕቶች አይሰሩም ማለት ሳይሆን ግን ብዙ ጊዜ ጎልድ ላይ ሪስፔክት ላይ ይደረጉ ይችላል። ፎር ኤግዛምፕል ሄድላይኖች ሲኖሩ ኢምባላንሱን ፊል አድርጎ ላይ መለስ ይችላል። ለምሳሌ ጎልድን አይታችሁ ከሆነ ጋፕ አለው የሚፈጥሩ ቮሊዩም ጋፕ አለው የሚፈጠሩ ጋፖች አሉ። አንዳንድ ጊዜ ሄድላይኖች ሲወጡ እነዛን ጋፖች ፊል ሳያደርግ ጎልድ ሙቭ ሊያደርግ ይችላል። ወይም ሜጀር ሰፖርት ኤሪያ ወይ ሬዚስታንስ ኤሪያ ነክቶ ብሬክ አውት አድርጎ ሊወጣ ይችላል እና ሳየው ለእኔ ሞስትሊ ያው በጣም ብዙ እውቀት የሰጠኝ አይሲቲ ነው ብያቸዋለሁ። ግን when it comes trading ጎልድን ትሬድ ለማድረግ ለእኔ ቶሎ አክሰስ እንዳገኝ ቶሎ ፕሮፊታብል እንደሆን ቶሎ ገንዘብ ሜክ እንዳደረግ ቶሎ ፕሮፕ ቻሌንጆችን ቶሎ ፓስ ለማድረግ የጠቀመኝ ፕራይስ አክሽን ነው። that's why I choose ፕራይስ አክሽን። አፕሊኬሽን ላይ ለኔ የሰራልኝ ፕራይስ አክሽን ነው። ለምንድን ነው ይሰራል? እሱንም ነገር አብረ ማለት ያው ተረድተኛል። ጥያቄ ለምንድን ነው ይሰራል ስል እንደሆነ እንትን አይነት ጥያቄ ሳይሆን እንዲሰራልህ ያደረገው ምን አይነት አሁን ቀለል ያሉ ብለኛልና ቀለል ያሉ ከምን አንፃር ነው የሚለውን ነገር ፕራይስ አክሽን ላይ የምታያቸው ኮንፈርሜሽኖች በጣም ሊሚትድ ናቸው እና ኢዚሊ አንደርስታንድ ማድረግ የምችላቸው ናቸው። ቻርት ላይ ማርኬት ስትራክቸር ሊሆን ይችላል፣ ሃየር ሃይ ሃየር ሎችን ለማየት ሊሆን ይችላል፣ ሃየር ታይም ፍሬም ላይ ሜጀር ሰፖርት ኤንድ ሬዚስታንስ ኤሪያዎችን እንዴት መጠቀም እንዳለብኝ፣ ካንድልስቲክ ኮንፈርሜሽኖችን እንዴት መጠቀም እንዳለብኝ ዳትስ ኢዚ። እነዛን ተጠቅሜ ጎልድን ትሬድ ማድረግ እችላለሁ እና ላይክ ሊኩዲቲ ስዊፕ ለመጠበቅ ላይ ይጠበቅብኝ ይችላል፣ ወይም እንዳልኩ ኢምባላንሶችን መጠበቅ ላይ ኖርብኝ ይችላል፣ ሶ ኦርደር ብሎክ መጠበቅ ላይ ኖርብኝ ይችላል። ሶ እነዚህ አይነት ነገሮችን አቅልሎልኛል ፕራይስ አክሽን። አይ ቲንክ በትክክል ከመለስኩልህ ሉናል አይ ዶንት ኖ ግን በዛ ወይም አንደርስታንድ እኔ አይ ኖ እነዛን ነገሮች ምናምን እንትን ለማለት አይደለም፣ ግን ብዙ ኮንፈርሜሽኖች ነው የምታዩት። ብዙ ፒዲአርዎች አሉ፣ ፌር ባዲ ጋፕ፣ ኢምባላንስ፣ ብሬከር ብሎክ፣ ኢንቨርሽን፣ ፌር ባዲ ጋፕ፣ ብዙ ነው ኤስኤምቲ፣ ብዙ አይነት ኮንፈርሜሽኖች አሉ። እነዛን ነገሮች በሙሉ ፕራይስ አክሽን ጋር ስትመጡ ግን በቃ ፒውር ክሊር የሆነ ነገር ነው የምታዩት። ዳስ ዋይ አለማችን ላይ በጣም ቶፕ የሆኑ ትሬደሮች ካያችሁ ፕራይስ አክሽን ነው ትሬድ የሚያደርጉት። ያም የሆነበት ምክንያት ምንድነው? ሳይኮሎጂያችሁን እንትን አይልባችሁም። ይሄ ሳይኮሎጂያችሁ ላይ ይሄ ተጨማሪ ኤክስትራ የሆነ ኤፈርት አይጠይቅም። ያ ማለት አሁን ቅድም ስለ ኤስቲሜሽን ወይም ደግሞ ሌሎች ስትራቴጂዎች ላይ ሜንሽን ስናደርግ ያነሳናቸው ሀሳቦች ላይ ሳይኮሎጂን ሲጨምሩበት ሌላ ራሱን የቻለ ድንግርግር ነው የምትሉት ነገሮች በሙሉ በቃ ግራ ነው የሚገባችሁ ብዙ ነገር ስለምታዩ ማለት ነው። ፕራይስ አክሽን ላይ ግን ልታዩ የምትችሉት የማርኬቱን ስትራክቸር፣ ሞመንተም፣ ሰፖርት ኤንድ ሬዚስታንስ ሌቭሎችን፣ ኪ ሌቭል፣ አጠቃላይ እነዚህ ነገሮችን ነው የምታዩ። ከዚህ ውጭ ያለው ነገር ኮንፈርሜሽን ኮሪሌሽኖችን ከሌሎች ፔሮች ጋር ምናምን ታዩ ይችላላችሁ እና እነዚህ ነገሮች ሞር ክሊር እና ሲምፕል የሆነ ነገር እንድታገኙ ያደርጋችኋል። አይ ቲንክ ግልጽ ነው ብዬ አስባለሁ። አዎ እኔም እንደዛ ነው ማለት ያ በጣም አሪፍ። ኦኬ ስለዚህ ኦልሞስት አንተ ፕራይስ አክሽን እንትን ማለት ከጀመርክ ምን ያህል ጊዜ ሆነ? ወይም ደግሞ ከኔ ጋር እንትን ማለት ከጀመርክ ምን ያህል ጊዜ ሆነ? አንተ አጠቃላይ ከአንተ ጋር ትሬድ ማድረግ ከጀመርኩ ላይክ ስንት ጊዜ ሆነ? ሴፕቴምበር ማለት ኦልሞስት አሁን 6 ወር ምናምን ሆነን መሰለኝ ከአንተ ጋር። ያው ምንድነው እኔ በእንትን በመውሰድ አላምንም። ያው ነገር ያለው አንተም በሲግናል አንተም እንደዛ ባበረታታም ሲግናል በመውሰድ አላምንም። ሲግናል ለምንድነው በመውሰድም አላምነው? ማደግ አትችልም በዛ ነገር ብዬ ነው የማምነው። ራሴን ብቁ ሆኜ አላገኘውም። ቢኮዝ በሰው ዲሲሽን ነው የምትሄደው። ምናልባት ያ ሰው ፕሮፊት እዛ ላይ ካየኸው እንደዚህ ትሬዶችን አብረን ስንገባ ሲግናል ምናምን ስሰጥ
ሜንቶርሺፕ ላይም ጀስት እዚህ ጋር ባይበሉ ሴል በሉ አይደለም ነው ያም ወይ ደግሞ ጎልድ ባይ እንደዚህ ቁጥር ላይ ስቶፕ ሎዝ እንደዚህ ቴክ ፕሮፊት እንደዚህ አይደለም ነው ላይቭ ላይ ገብተን አብረን ነው አይደለም እንትን ብለው በብዛት ሜቢ አንተ እንትን ብለው ከሆነ አውቃለሁ። ከመጀመሪያም እሱን ስላየው ነው አንተ ጋር እንትን የመጣሁት። ብዙ ጊዜ እኔ ያው ፈንዳሜንታልስ ነው ትሬድ የማደርገው ብዬ ነበረ እና ምን ይቸገር ነበረ ኢንትሪ ይቸገራለሁ። ያው ፈንዳሜንታልን ከቴክኒካል ጋር ካላጣመራችሁት ሜስድ አፕ ነው የምታደርጉት። ብዙ ነገር ቴክኒካል ነገሩ ያስፈልጋል፣ ሜጀር ነገር ነው። ፈንዳሜንታል ማርኬቱ ወዴት ሙቭ እንደሚያደርግ ዳይሬክሽን ይሰጣል። ቴክኒካል ደግሞ ኢንትሪያችሁን ይወስኗል። እና በጣም ኢንትሪ ላይ በጣም ይቸገር ነበር። ለረጅም ጊዜያቶች ኢንትሪ ይቸገራለሁ። ወይ መሀል ላይ እገባለሁ ወይ ቱ ኤርሊ በጣም እገባለሁ። እንደዛ ነገር ይፈጠራል እና ይቸገራለሁ። ወይ ቶሎ ስቶፕ ፕሌስን ይነካል ምናምን ነበር እና ያንተን ቪዲዮዎች ገብቼ አይ ነበር። ኢንትሪ ላይ ምን አረገኝ ካንድል ኮንፈርሜሽኖችን እንዴት ማድረግ እንዳለብኝ ምናምን ሳቅ ያንን አይ ቲንክ 11ኛው ቪዲዮ ይመስለኛል ስለ ኢንትሪ ከተለቀቁት ቪዲዮዎች መሀል ላይ እና ያ ነገር ኢሚዲየትሊ የነበረብኝን ነገር ኢሚዲየትሊ ሺፍት እንዳደረግ ረዳኝ። ሶ እንዳልኩ ከአንተ ብዙ ነገር ተማርኩኝ። ሶ ትሬድ ስታደረግ አንተ ባይ ወይም ሴል አድርጉ ሳይሆን የምትለው አይዲያዎችን ነው ሼር የምታደረገው። አናሊሲስ ሼር ታደረጋለህ ኮንቲኒየስሊ አታቆምም። ባየሁት 6 ወር ውስጥ አንተ ከወሰድከው ትሬድ ብያለሁ። አንድ ትሬድ ነው ነግሬህ ነበረ። አንድ ትሬድ ወስጃለሁ 4012 ላይ ጎልድን ሴል ገብተን ነበረ። ስቶፕ ሎስን 4040 ምናምን ላይ አድርገነው ቲፒው ደግሞ 3890 አካባቢ ነበር። አይ ዶንት ሪሜምበር የዛሬ 4 ወር ወይ 5 ወር ቢሆን 1000 ፒፕስ ምናምን ነው ሙቭ ያደረገው ያ ሴል እንትን ኢንትሪ ማለት ነው። እና ያንን ወስጄ ነበረ ካንተ ጋር ዳይሬክትሊ የገባሁት እሱ ነው። ሌላውን ግን አንተ ፖስት የምታደርጋቸውን ነገሮች እኔ እንደ ኮንፈርሜሽን ነው የምጠቀማቸው። ማለት ለምን እዚህ ጋር ሉና ቲፒውን አስቀመጠ ከራሴ ጋር ላይክ እንደ ማስተካከያ ነው የምጠቀም። ቢኮዝ እንደዛም ነው እድገት የሚመጣው ብዬ ስለማምን ሰው በብዙ ነገር ተማርኩ ከለቀካቸው ቪዲዮዎች። አንደርስታንድ እንደማላረጋቸው ይሄን እንዴት ባረግ ይሻላል የሚባሉትን ነገሮች አገኘው። ሶ ኢዝሊ ከዛን ጊዜ ጀምሮ ብዙ ነገሬ እየተለወጠ መጣ። ያው ስራ ላይ ሌላ ብዙ ስራ ላይ ጫና ቢኖርብኝም ግን ጊዜ አግኝቼ ትሬድ በማድረግባቸው ወቅቶች ራሴን ኢምፕሩቭ እያደረኩ አገኘሁት እና የላኩልህም አንዳንድ ፕሮፕ ፍሪ ቻሌንጆችን እንዴት ያለፍኳቸውን ምናምን ልክ ይላለሁ እና ቶሎ እነዛ ነገሮች አንደርስታንድ ከማድረግ የመጣ ቶሎ ፍጥነት አግኝቻለሁ ባስተማርከን ትምህርቶች ውስጥ ማለት ነው። ኦኬ ናይስ፣ በጣም አሪፍ። ሌሎችም አሉ ባይ ዘ ዌይ የኛ ብቻ አይደለም። ጀስት ያው እንትን ማለት እንዳይሆን ብዬ ነው። ሌሎችም የላክልኝ አሉ አይቻቸዋለሁ። ፈንድ ኢንዴክስ ላይ ያለፍኳቸው ቻሌንጆች ነበሩ። ሌላም $100,000 አካውንት የ50,000 ምናምን ያለፍኳቸው። ፈንድ ኢንዴክስ ኦኬ። አዎ ትሬዲንግ ራስህን እያስተማርከው የምታድግበት ነገር ነው ማለት ሁሌ። አሁን አንተ በጣም የረጅም ዓመት ኤክስፒሪየንስ አለ ኦልሞስት 6 ዓመት። በ6 ዓመት ውስጥ ራስህን ያገኘኸው በመማር ውስጥ እያደግክ የመጣህበት ማንነት ነው። ዛሬ ሁላችንንም እዚህ ጋር ካንተ ቁጭ ብለን ብዙ ነገር እንድንማር ያደርጋል። ሶ ምንድነው ዛሬ ላይ ቁጭ ብለህ ትሬዲንግን የዛሬ 5 ዓመትህን ማየት መቻል አለብን። ዛሬ ላይ ብቻ ብዙ ሰው ኢንስታንት ግራቲፊኬሽንን ይጠብቃል። ኢንስታንት ግራቲፊኬሽን ማለት ዛሬ መለወጥ፣ ዛሬ ፕሮፕ ፊልሞችን ማሸነፍ፣ ወዲያው ፕሮፊት ማግኘት ምናምን እንደዛ ሳይሆን ቀስ በቀስ ብሪክ ባይ ብሪክ እየሰራህ የምታሳድገው ነገር ነው ትሬዲንግ። እንደዛ ከሆነ ምን ይሆናል? ዛሬ ላይ ቁጭ ብለህ የነገውን 5 ዓመትህን ራስህን ምን ላይ እንደምትደርስ ነው የምታየውና ልክ እንዳልኩ ነው። አሁን በዚህ በጀመርኩበት ዓመት ከምናምን አሁን ይሄ ፔይአውት የላስት ሰንዴ ፔይአውት ነው የላኩልህ አይ ቲንክ ካስታወስክና አስታውሳለሁ። አሁን ይሄ ፔይአውት ብዙ ብር ነው ማለት 600 ምናምን ሺህ ብር ነው ዊዝድሮ ያደረኩት። 600 ምናምን ሺህ ብር ማለት ኢትዮጵያ ውስጥ የ50 የ60 ሰው ደሞዝ ነው አንድ ድርጅት ውስጥ። ቢኮዝ እኔ አሁን ካምፓኒ ያለኝ ቢያንስ የ60ዎቹ ሰራተኞች ደሞዝ ነው። ይሄ ፔመንት ቀላል ብር አይደለም። ሶ ትሬዲንግ ፖቴንሻል አለው። ያየሁበት ምንድነው ምንም ፌል ባረግ ምንም በወድቅ ፖቴንሻል ግን ያለው ትልቅ ኢንዱስትሪ ነው። ስለዚህ ለሁላችንም ትሬዲንግ ትልቅ ፖቴንሻል አለው። ሶ ትሬዲንግ ላይ አንድ ሰው ሰክሰስፉል ለመሆን የሚጠበቅበት አንድ ነገር ነው። እሱም 1% የሚፈልገውን ማወቅ፣ 99% ደግሞ አለማቆም።
አንድን ሰው ሰክሰስፉል የሚያደርገው 99% ባለማቆም ውስጥ ነው። ትሬዲንግ ውስጥ ሰክሰስፉል የምትሆኑት በጣም ሃርድ የሆነ ቻሌንጆች ያጋጥማሉ። ኦፍ ኮርስ ያ በጣም ዳውን የምንሆንበት ጊዜያቶች አሉ። የስ ኦፍ ኮርስ ግን በዛ ነገር ውስጥ ያንን ነገር ተቋቁሞ ኮንሲስተንት እና ዲሲፕሊን ሆኖ ማለፍ ጥሩ ማለት ኢንፍሌሽን ኢትዮጵያ ውስጥ በጣም በሚጨምርበት ሀገር ዶላር በአንድ ጊዜ ከ130 ወደ 160 190 200 የሚገባበት ሀገር ላይ 100 500 600 ዶላር ዊዝድሮ ወይም ደግሞ ፕሮፊት ሜክ ማድረግ ማለት ላይፍ ቼንጂንግ ነው። ኢትዮጵያ ውስጥ ሆናችሁ በጣም ጥቅም አለው ኢትዮጵያ ውስጥ መኖር ላይፍን ይቀይራል። ስለዚህ ትሬዲንግ ዋጋ ቢከፈልለትን የሚያዋጣ ኢንዱስትሪ ነው ብዬ አምናለሁ። በጣም አሪፍ አገላለጽ ነው። አጠቃላይ በጣም ትልቅ የሆነ ኬሪር ነው። ሜቢ እኛ ሀገር ዝም ብለን በቃ የሆነ ያገኘነው ቲክቶክ ላይ ስለሆነ ብቻ ቀለል አድርገን የምናየው ሰዎች አለን። ማቅለላችን ችግር የለውም እኮ ግን ሲቀል እንንቀዋለን ማለት ኦቨር ሪስክ እናደርጋለን፣ ጋምብል ለማድረግ እንሞክራለን ምናምንና እንደዚህ አይነት ነገሮችን ለማስቀረት ለትሬዲንግ ክብር ልሰጡት ይገባል። ከዛ ይከፍላቸዋል፣ ትሬዲንግ ይከፍላል። በዛ ነው ማየት ያለብንና ወንድሜም በደንብ ተረድተዋል። የገለጽክበት መንገድ በጣም ደስ ብሎኛል። ለሰው በሚረዳው መንገድ ነው የገለጽከው እና ከዚህ ጋር እንትን ብዬ ላነሳለን ፈልገው ነገር አንተ እስካሁን እስከደረስክበት ጊዜ በጣም የሆነ ከሁሉም ነገር በላይ እንትን የሆነ አንደርሬትድ ነው ብለህ የምታስበው ነገር ምንድን ነው? ትሬዲንግ ላይ አንደርሬትድ ማለት አንደርሬትድ ስለ ላይክ ብዙ ሰው ፎከስ እያደረገበት ያልሆነ ግን በጣም ጠቃሚ ነገር ወይም ደግሞ አንተ የሆነ አሃ ሞመንት አለ አይደለም? ያው ሁሉም ሰው አሃ ሞመንት ይኖረዋል ብዬ አስባለሁ። እኔ አለ ለምሳሌ እና ይሄ የሆነ አሃ ኦኬ ምናምን የምንልበት ሞመንት ባቅ ኖሮ ቀድሜ ነው ያልኩት። ቢኮዝ በጣም ትልቅ ኦፖርቹኒቲ ያለው ምንድነው? ዋጋ ያስከፍላል ግን ይከፍልሃል፣ ያስጨንቅሃል ግን አት ዘ ኤንድ ራስህን ከሆነ ሌቭል ከነበርክበት ቦታ ሙቭ አድርገህ ታገኘዋለህ፣ እድገት ታያለህ በህይወት ላይ እና ኢትስ አ ሂጅ ኢንዱስትሪ። አይ ሆፕ ከዚህ በኋላም በጣም ብዙ ኢትዮጵያ ውስጥ እዚህም ውስጥ ያለን ብዙ ሚሊዮነሮች ከሆኑ ከ3 ከ4 ከ5 ዓመት በኋላ ይሄ ጠቅላላ ዲጂታል ማርኬቲንግ ላይ ብዙ ጄኔሬሽን ይመጣል ብዬ አምናለሁ እና በጣም ትልቅ ኢንዱስትሪ ነው። ስለዚህ ዛሬ እየተጨነቃችሁ እያዘናችሁ ይሄ ነገር ያስቀጥላል ወይ ብላችሁ የምታስቡ ሰዎች ካላችሁ መምከር የምፈልገው ነገር ወይም ደግሞ ካገኘሁት ኤክስፒሪየንስ ካለፍኩባቸው የህይወት ጎዳናዎች መናገር የምፈልገው በመጀመሪያ የሚያስጨንቃችሁ ነገር ውስጥ ነው እድገት ያለው። የማያስጨንቃችሁ ነገር ውስጥ እድገት የለም። በጣም የሚያስጨንቃችሁ ነገር ላይ እዛ ጋር ስለሆነ እድገታችሁ እዛ ላይ በጣም ኮንሲስተንቱ ባይመችም ቢመችም ሰፖርቲንግ የሆነ ስራ እየሰራችሁ እዚህ ነገር ላይ በጣም ራሳችሁን ቢውልድ አፕ ለማድረግ ሞክሩ። ሰከንድ ስኬት ከጽናት በስተጀርባ ከስኬት ያለው ከጽናት በስተጀርባ ነው። ወይም አንድ ነገር ላይ በመጽናት ውስጥ ነው ስኬትን ማግኘት የምትችሉት። መጀመሪያም ብያለሁ፣ የሚያስጨንቃችሁ ነገር ውስጥ ነው ስኬታችሁ ያለው፣ እዛ ውስጥ ነው እድገታችሁ ያለው። ሶ ይሄንን ነገር በጣም ኮንሲደር አድርጋችሁ ስሩ። ሊያሳዝነን ይችላል። በጣም ብዙ ዳውን ሳይድ የምንሆንበት ጊዜያቶች አሉ። ግን በዛ ቻሌንጅ ውስጥ በምታልፉበት ቁጥር ላይክ የራሳችሁ ማይንድ ሴት እየተቀየረ ያላችሁ ካፓቢሊቲ ፖቴንሻላችሁ በራሳችሁ ላይ ያላችሁ ኮንፊደንስ እየተቀየረ ይመጣል ብዬ አምናለሁ። ይህንን መናገር ነው የምፈልገው እኔ ሉናይ። ናይስ፣ በጣም አሪፍ ምንድነው፣ በጣም አሪፍ ሀሳብ አሪፍ ነው። አንተ ያልከው ነገር ከቅድም ጀምሮ ያወራው ነገር በጣም ሴንስ የሚሰጥ ነገር ነው እና ትሬዲንግ ይከፍላል። ማንኛውም ነገር ዲሲፕሊን ይጠይቃል። ይሄ ማለት በቃ ዲሲፕሊን አሁን እሱ እንዳለ ጽናት ያስፈልገናል። የሆነ ነገር ላይ ለመሳካት የግዴታ ዲሲፕሊን ያስፈልገናል። ይሄ ሞቲቬሽን ምናምን ብዙ እኔ አይመቸኝ። ሞቲቬሽን ማለት በቃ ያን ያህል ላይፋችን ሞቲቬት ያደርጋል። ከዛ ውጪ ግን የሆነ ሞቲቬሽን ማስጀመሪያ ብቻ መሆን ያለበት እንጂ በየቀኑ የሆነ ነገር እየሰማን ስክሮል የሆነ ነገር ሞቲቬት ያደርገናል እንጀምራለን፣ በሁለተኛው ቀን እንተዋለን ከሆነ ዲሲፕሊን ኢዝ ናት ዘ ዋን ታይም ኢቨንት ኢትስ አ ሆል ላይፍ። ህይወታችሁ ውስጥ አጠቃላይ የሚኖር ነገር ነው፣ መኖርም ያለበት ነገር ነው እና ያ
ዲሲፕሊን ትሬዲንግ ላይ በጣም አስፈላጊ ነገር ነው። ሁሌ የምናገረው ነገር አለ። ሜቢ አንተ እንትን ብለው ከሆነ ትሬዲንግ ላይ ፔሸንስ እና ዲሲፕሊን ከምንም ነገር በላይ ወሳኙ ነገር እሱ ነው። ጊቭ አፕ እንዳታረጉ የሚያደርጋችሁ እሱ ነገር ስለሆነ ማለት ነውና እሺ ጆዬ፣ ያው ከዚህ ጋር ያው እንትን ለማለት ያክል አንተ ከሁሉም ነገር በላይ ስትራግል ያረክበት ወይም ደግሞ በቃ የሆነች ይችኛዋን ነገር ነው ታይም የወሰደችብኝ የምትላት ወይም ደግሞ ከሁሉም ነገር በላይ ስትራግል አድርጌበታለሁ ብለህ የምታስበው ነገር ምን ላይ ነው? እና ያቺን ነገር ስቀይራት እንደዚህ አይነት ነገር አገኘ የምትለውበት ነገር ነው። አዎ ስትራግል ላይ ስንመጣ ትሬዲንግ ላይ እኔ በጣም ስትራግል ያደረገኝ ነገር አንደኛ ለምሳሌ አሁን እንትን ላውራ ስፔሲፊካሊ እያረኩ ላውራ ፕሮፕ ፊርም ቻሌንጆችን ትሬድ ስታደርጉ ምን ያስቸግረኝ ነበር? እኔ ከስትራክቸር ወጥቼ ፕሮፊት ታርጌቴን ብቻ ነው የማስበው እና እሱ ነገር በጣም ቻሌንጅ አድርጎኛል። ብዙ አካውንቶቼ ብሎ አፕ የሆኑት ፕሮፊት ላይ ይሄዱና ያ ብዙዎቹ ዳይሬክሽን ላይ 1K ወይ 2K በላይ ፕሮፊት ይሄዱና ለምሳሌ $50,000 ከሆነ $50,000 ፈንድድ አካውንት ከሆነች ትሬድ እያደረኩ ያለሁት ፕሮፊት ታርጌቱን ለመምታት ኢሚዲየትሊ እኔ 4,000 ላይ ላስቀምጦ እችላለሁ ዋን ታይም ፓስ ለማድረግ ማለት ነው። እና that was the worst mistake 100K አካውንቶችን ሳለግ ላይክ ፈንድ ኔክስት ላይ ለምሳሌ 8K ምናምን ነበረ። ስለዚህ 4,000 ወይ 5,000 በአንድ ቀን ለማግኘት ነበር የማስበው የነበረው እና እንደዚህ አይነት ሚስቴኮች በጣም ብዙ አካውንቶችን ብሎ እንዳረግ አድርጎኛልና የመጀመሪያው እሱ ነው። ሁለተኛው ሪቬንጅ ትሬዲንግ፣ አንድ ነገር ሉዝ ሳደርግ ድጋሜ ዳይሬክሽኑን ትክክል ነኝ ብዬ እገባለሁ። ሶስተኛ ስቶፕ ሎስ ማስቀምጥበት ስቶፕ ሎስ በጣም ይቸገራሉ ማለት አጥብቤ ያስቀምጠውና ምን ይሆናል ሎት ሳይዜን ከፍ አደረገውና ስቶፕ ሎሴን አጠበዋለሁ። ግን ዳት ዋዝ ሮንግ። ሎት ሳይዛችሁ እንደምታስቀምጡት ስቶፕ ሎስ ነው የሚወሰነው ሁሉም ትሬድ ላይ። አሁን ለምሳሌ ሉና ብዙ ጊዜ ትሬድ ሲገባ አይታችሁ ከሆነ አሁን ላስት ዊክ ላይ በጣም ጎልድ በጣም ቮላታይል ነበር ማለት አይመችም ትሬድ ለማድረግ እና በፊት የሚገባባቸውን ትሬዶች አንዳንዶቹን ሎት ሳይዙን 1 ካረገ በደንብ አስተውላችሁት ከሆነ አሁን ላይ ግን ስቶፕ ሎሱ በጣም ዋይድ ስለሆነ 5 አሁን 500 ፒፕስ ስቶፕ ሎስ ሲቀመጥ ሎት ሳይዙን ወደ 0.5 ያመጣዋል። አንዳንዱን 0.6 አንዳንዱን 0.8 ዳት ሚንስ የሚያስቀምጣቸው ሎት ሳይዞች ከስቶፕ ሎሱ ጋር ማች የሚያደርጉ ወይም በዛን ስቶፕ ሎስ ውስጥ ሉዝ ለማድረግ የሚፈልገውን ያክል ብቻ ነው የሚያስቀምጠው፣ ሚኒማይዝ ያደርገዋል። እና በጣም እሱ ነገር በጣም ቻሌንጂንግ ፓርት ነበር ለኔ። ቢኮዝ አንደኛውን ትሬድ በዋን ሎት ሳይዝ አልፋችሁት ከሆነ አንደኛውን ትሬድ ደግማችሁ በዋን ሎት ሳይዝ ፕሮፊት ላታገኙ ትችላላችሁ። ምክንያቱም ስቶፕ ሎሳችሁ ዋይድ ከሆነ ሎት ሳይዛችሁን በዛው ልክ መቀነስ አለባችሁ። ሶ እነዚህ ነገሮች በጣም ቻሌንጂንግ ፓርት ነበሩ፣ ያው እስኪገቡኝ ድረስ ማለት ነው። ሶ ከገቡኝ በኋላ እና አንዳንዴ ያንተንም እንትኖች አያቸዋለሁ ለምን ተጠቀመ ይሄን ሎት ሳይዝ እላለሁ። ብዙ ጊዜ ይችላል አንዴ ፕሮፊታብል ነው ዋይ ብዬ ስጠይቅ ስቶፕ ሎስ በሰፋ ቁጥር ሎት ሳይዝህን ትቀንሰዋለህ። ወይም ትሬዱ በጣም ቮላታይል ከሆነ ስቶፕ ሎስህን ዋይድ ማድረግ ከፈለግ አሁን ይሄ አሁን ጀስት ከፌብራሪ በኋላ የተኮነ የተጠቀምካቸው ስቶፕ ሎሶች ዋይድ ስለነበሩ ሎት ሳይዞችን አብዛኛው ቀንሳል። አሁን ይሄ በማየት የሚገኝ ሌሰን ነው፣ ከአንተ የምወስደው ኤክስፒሪየንስ ነው። ገብቷል አይደል? ሶ እነዛ ነገሮች ምን ጠቀሙኝ? እንደምወስዳቸው ትሬዶች እና ያለኝ ሪስክ የምወስዳቸው ሎት ሳይዜን በዛው ዲፈረንት ማድረግ እንዳለብኝ ተረዳው። ስለዚህ ከዛን ጊዜ በኋላ እንደውም ፔአውቶቼም ጥሩ ናቸው። ቻሌንጅ ፕሮፊም ቻሌንጆችን ለማለፍም ብዙ አልቸገርም ምናምን እንደዚህ አይነት ነገሮች ሆነዋል። ይሆናል ብዬ አስባለሁ። ይሄ በጣም አሁንም የመጣበት ጆርኒ ብዙ ሰው ከዚህ በላይ ስትራግል ያደረገበት ነገር ስለሆነ ማለት ነው። ካረዳድህም ኢንቦክስ ላይ ከምታወራኝ ነገሮች ምናምን ያው ያለህን እንትን ትልቅ ነው። ኦልሬዲ ኮንስታንሲ አግኝተሃል ብዬ አስባለሁ እና ከሪስክ ማኔጅመንት አንጻር ያወራው ነገር እዚህ ጋር ያው አውርተዋል። ምንም የሚጨመረው ነገር የለም። ሪስክ ስታረጉ ያው እሱ እንዳለው ወንድሜ ጆ እንዳለው ሪስክ ስታረጉ ሪስክ ማድረግ ያለባችሁ ለምሳሌ 500 ፒፕስ ሲሆንና 500 ፒፕስ ለምሳሌ ኢትስ ክሬዚ። ለምሳሌ ተውት ጎልድ ላይ አሁን ሰሞኑን ያለ ነገር ነው አናወራው። ሜቢ 100 ፒፕስ ብለን እናስበው በሌሲ በሌላ ጊዜውና 100 ፒፕስ እና 150 ፒፕስ ሪስክ ስታረጉ ተመሳሳይ ሎስ ሳይዝ ከሆነ የምትጠቀሙት ፕሮፐር ሪስክ ማኔጅመንት እየተጠቀማችሁ አይደለም። የእናንተ ደግሞ አቅማችሁ ፓወራችሁ ምንድነው? ሪስካችሁ ብቻ። ትሬዲንግ ላይ እናንተ 100% ማኔጅ ልታደርጉት በእናንተ ቁጥጥሮች ውስጥ የሆነ ነገር ቢሆን አንድ ነገር
ሪስክ ማኔጅመንት ብቻ ነው። ሌላው ነገር ሁሉ ከእናንተ ቁጥጥር ውጭ ነው። ይቺን ነገር ግን ይቺን ያለቻችሁ አሁን ለምሳሌ በቃ ያላችሁ ሱፐር ፓወር ይሄ ነው። በቃ ትሬዲንግ ላይ ሪስክ ማኔጅመንት ነው እናንተ ሱፐር ፓወር፣ ሌላ ምንም ነገር የላችሁ። ሌላው የማርኬቱ ነው። ታዛቢ ናችሁ፣ ሶስተኛ ሰው ናችሁ እናንተ። ይህን ነገር ግን ማኔጅ በማድረግ ኮንስታንሲ ማግኘት ትችላላችሁ። እሱ እንዳለው ወንድሜና ይህን ነገር እርግጠኛ ነኝ ብዙዎቻችሁ ችግር ይሄ ነው። ይቺን ነገር አንደርስታንድ ካደረጋችሁ ኮንስታንሲ ማግኘታችሁ አይቀርም እና በጣም አሪፍ ሀሳብ ነው ያነሳው። ከዚህ ጋር ያይዤ አሁን ያነሳልኝ ሀሳቦች ከሪስክ ማኔጅመንት ከሳይኮሎጂ ጋር ናቸው፣ ከፕሮፊርሞች ጋር እና ስትራቴጂ ዋይዝ ወይም ደግሞ ቴክኒካል ዋይዝ የሆነ ስትራግል ያረክባቸው እንትኖች የሉ ወይም ደግሞ ከቴክኒካል ዋይዝ ማለት ነው ወይም ከስትራቴጂ ጋር በተያያዘ በጣም ይቸግረኝ የነበረው እንዳልኩ ኢንትሪ ነው። ኢንትሪ በጣም ማተር የሚያደርግ ነገር ነው ከሪስክ ማኔጅመንት በመቀጠል ቢኮዝ ኢንትሪያችሁ ፕሮፊታችሁን ይወስነዋል። የምትገቡበት ቦታ ፕሮፊታችሁንም ይወስነዋል፣ ሎሳችሁንም ይወስነዋል። ለምሳሌ አንድ ትሬድ መሀል ላይ ብንገባ ሎሳችን ሊሰፋ ይችላል። ትክክለኛው ኢንትሪ ግን ካገኘን ሎሳችን ማኔጀብል የሆነ ሎስ ነው የሚሆነው። ፕሮፊታችንም የምንፈልገውን ታርጌት ሂት እናደርጋለን። ሶ ቴክኒካል ዋይዝ ላይ ኢንትሪ ላይ በጣም ይቸገር ነበር። በጣም በቃ የአንተ ቪዲዮ ከረዳኝ ውስጥ አንዱ ኢንትሪ ነው ብያለሁ መጀመሪያም ሲጀምርና በጣም ኢንትሪ ቻሌንጅ ነበረብኝ። ወይ ኢምፐልስ ላይ ልገባ እችላለሁ ምናምን፣ ዳይሬክሽኑን አውቄው እሳሳታለሁ። እንደዚህ አይነት ሚስቴኮች ነበሩ። እንደዚህ አይነት ነገር ነበር ኢንትሪ ላይ። በጣም ሜጀር ሽፍት በህይወቴ ሆነ የምለው ትሬዲንግ ላይ ኢንትሪ ነው። በጣም የሚቸገር ነበር እና ሴል የቱ ጋር መግባት እንዳለብኝ፣ ባይ ከሆነ የትኛው ፖይንት ላይ መግባት እንዳለብኝ በጣም ጠቅሞኛል እና ዳስ ዋዝ ዘ ቻሌንጅ። ከአንተ ቪዲዮ በጣም ትልቅ የተማርኩት ነገር አንደኛው ኢንትሪ እና ካንድልስቲክ ኮንፈርሜሽን። አንዳንድ ነገሮች በእንግሊዘኛ ሲወሩ ቶሎ እንግሊዘኛው ሊገብቶን አንደርስታንድ ላናደርገው እንችላለን እና ስፔሻሊ ስለ ካንድልስቲክ ፓተርኖች ስታወራ ምን ብለህ ነበረ ካስታወስክ ወይ ብዙ ያሉ ሊያስታውሱ ይችላሉና ለምሳሌ አንድ ዊክ ረጅም ዊክ ኖሮት ወደ ላይ የሆነች ዶጂ አይነት ነገር የሰራች ከሆነ ይሄኛው ምን ብለሃል? ባየሮች ሴለሮች ገብተው ግን ባየሮች ፕሬሸር አድርገው ነው እንደዚህ አይነት ካንድልስቲክ ስታዩ ሞሮፍ ወደ ባይ ይሄዳል እያልክ ታስረዳ ነበር። እነዚያን ነገሮች እንዴት ማወቅ እንዳለብኝ አንደርስታንድ አላደረግም ነበር። የሚሸመደድ ይመስለኝ ነበር መጀመሪያ ላይ እና ለካ ኢዚ ነው። ለካ ባየር እና ሴለሮች ጨዋታ ነው። ካንድልስቲክ ስሞቹ እዛ ጋር አንደርስታንድ ማድረግ የምንችላቸው ነገሮች አሉትና በጣም እነዚህ ነገሮች ሄልፕፉል ነበር። እዛ ላይ እንደውም በተደጋጋሚ ያስተውለው ከሆነ አንተም በጣም እያስጠነቀቁ ስናገር የነበረው ነገር እነዚህን ካንድልስቲኮች በቃላችሁ ለመሸምደድ አትሞክሩ። ስማቸውን አሁን ኢንገልፍ፣ ሃመር፣ ዶጂ፣ ኢቭኒንግ ስታር ምናምን ይባላሉ አይደለም። መሸምደዱ ሮንግ ነው ስል የነበረውና በቃ ይሄ ሪጀክሽን ቦዲ የሚለውን ነገር ባየሮች ምን እያደረጉ ነው፣ ሴለሮች ያን ነገር መያዛችን በቃ ካንድልስቲክ እናነበዋለን። አነበብነው ማለት ደግሞ በቃ አለቀ። እሱ ነው ትሬዲንግ። ያ በጣም 100% ማለት እኔ እንዴት ነው የምሸመድዳቸው ብዬ ያው ቢዚ ነኝ ብያለሁ። ብዙ ነገር ጊዜ ሰጥቶኝ አይመቸኝም እና ምንድነው የማደርገው ላይክ እንዴት አድርጌ ነው እነዚህ ነገሮች ለካ ጨዋታው በባየሮች እና በሴለሮች መካከል ያለ እንትን ነው። ትሬድ ስታደርግ ባየርስ አይዘር ዩ አር ባየር ኦር ሴለር ነው የምትሆነው፣ ከሁለት አንዱ የምትሆነው እና እያንዳንዱ ካንድሎች የሚያሳዩት የባየሮችን እና የሴለሮችን እንቅስቃሴ ነው። ያንን ኦርደር ፍሎ ነው የሚያሳየው እያንዳንዱ ካንድልስቲክ እና በጣም ይሄን ሁሉ ነገር ብዙ ነገር ይሄ የሆነ ነገር በጣም ብዙ ነገር ሜጀር የሚባለው ነገር ገብቶ ይሄ እንዴት አይገባኝም ብዬ እል ነበርና ያ ይሄ ሜንቶርሺፕ የሚጠቅመው የተጠቀመኝ ፓርት አንዱ እንደዚህ ካንድልስቲኮችን ኢዝሊ ካንድሎቹን አይቶ አክቹአሊ አሁንም ስማቸውን በትክክል አላውቃቸውም ግን እያንዳንዱ ካንድልስቲክ ምን ማለት እንደሆነ ግን ዴፊኒሽኑን አውቀዋለሁ አሁን ላይና እንደዚህ ማለት ያኛው ነገር ማተር ያደርግ እኔ የምለው አሁን አንተ እንዳልከው ማወቅም አይጠበቅ የሆነ ብዙ ሰዎችም አያውቋቸው ፕሮፊታብል የሆኑ ሰዎችም ጠይቃቸው ቢካዝ ያ ነገር ያን ያህል እንትን አይልም። ይሄ ስማቸው ሳይሆን እንትናቸው ተግባራቸው ወይም ደግሞ በቃ ምን ያደርጋል ማንበቡ ነው ዋናው ነገር። ተረዳኝ አይደለ? እንጂ አሁን እዚህ ጋር እንትን ካንድል አለኝ አሁን ለምሳሌ አሁን ኢንገልፍ ካንድሉን እኮ ሴታፑን ላትገባው ትችላለህ አይደለ?
የኢንገልፍ የምንለው ካንድል ነው። ይሄ ካንድልስቲክ ብቻ የሆነ ይሄ ስሞቹን ብቻ ለመያዝ ከሞከር ኢንገልፍ ካንድል ለኢንትሪ አሪፍ ነው ይባላል። ከዛስ ኢንገልፍ ካንድል ባየ ቁጥር ኢንትሪ እንገባል። ስለዚህ እንደውም ባናውቀው ይሻለን ነበር። እንደ አጠቃላይ ኮንፈርሜሽኑ ይሄ ካንድልስቲክ ኮንፈርሜሽኑ ባናውቀው ነው የሚሻለው፣ በዛ አይነት መንገድ ከምናውቀው እኔ እንደማስበው ማለት ነው። ስለዚህ ይሄ ያንን በዛ መንገድ ስፔሲፊክሊ ስማቸው ምናምን ለመያዝ ሳይሆን አንተ እንዳልከው ቅድም ሪጀክሽኖችን ቦዲ ባየሮች ነው እዚህ ማርኬት ላይ ያሉ ሴለሮች ነው እሱ የምናውቅበት መንገድ እዛ ላይ ማውርተንበታል። እና ያው ዩቲዩብ ላይ እንትን ያላችሁ ልጆች እዚሁ ላይ ቼክ ብታደርጉት አለ ዩቲዩብ ላይ ሄዳችሁ ቼክ ማድረግ ትችላላችሁ። ፕራይም ሜንቶርሺፕ ላይ ማለት በሰፊው እና ይሄ ሪጀክሽኖች ያሉበት ኢንገልፍ ካንድል ቦዲ እና ዊኮች ምንድን ነው የሚሰሩት የሚለውን ነገር ማወቃችን ሞር እነዚህ ነገሮች እንድናነባቸው ያደርገናል። እና ያ ነገር ልክ ነው፣ አንተ የሚያነሳው ሀሳብ ልክ ነው። በዛ ላይ ያው መቼስ አንድ ሜንቶርሺፕ በእንትን አምናለሁ። ምንም አይነት ስራ ላይ ብትሆን ደራይት ሜንቶርሺፕ ላይ ኢንቨስት ማድረግን አምናለሁ። ለሁላችሁ ቢሆን እዚህ የሚመክራችሁ ሜንቶርሺፕ ላይ ራይት ሜንቶርሺፕ ከሆነ ኢንቨስት ካረጋችሁ በጣም ሄልፕፉል ነው። ኢንቨስት ማድረጋችሁን አትጥሉት፣ ምክንያቱም ይከፍላል። እኔ አሁን በጣም ግራ የሚያጋቡኝ ነገሮች ብዙ ዩቲዩብ ቪዲዮ አይቻለሁ። ማለት እንግሊዝኛ ላንጉጆችን የመረዳት ብዙ ችግር የለብኝም፣ እረዳለሁ። ግን አንዳንድ እንግሊዝኛ ቋንቋዎች ሉና እንደው ምን ይላል፣ እኔ ትሬድ ስጀምር እንደዚህ የሚያስረዳኝ ሰው ቢኖር ይላል፣ ብዙ ጊዜ አልነበረም በዛቱ ይላል። እና ያው ኪውባንክ ጋር ነው ሉና የተማርኩ አይደል? ስታወራ የሰማሁት እንደዛ ነው። እና ምንድን ነው አሁን በእኛ ጊዜ እንደዚህ አይነት ኦፖርቹኒቲዎች መምጣታቸው አይ ቲንክ ሞር ትሬዲንግን ኢዚ ያደርገዋል። በጣም ነገር እንደሆነ ታውቃለህ። እኔ 2 ዓመት አካባቢ ስትራግል እንዳደረኩኝ ነግሬያቸዋለሁ። አንተም ያው ታውቃለህ ብዬ አስባለሁ። አውቃለሁ። አምሹር አሁን ላይ ቢሆን ያንን ላደርገው እንደማትችል 2 ዓመት ሊፈጅብኝ አይችልም ፕሮፊታብል ለመሆን አሁን ላይ ቢሆን ኖሮ ማለት ነው። ቢካዝ አክሰሱ እንደልብ አለ። ሜቢ ላይሆንም ይችላል። ቢካዝ ይሄ ጥሩ ነገሩ እንዳለ መጥፎ ነገሮችም አሉ። ከዛ በላይ እንዲፈጅም ሊያደርጉ የሚችሉ ነገሮች አሉ። ይሄ ብዙ አሁን ኢትዮጵያ ውስጥ የተለመዱ ድራማዎች አሉ። ማየው እዚህ ጋር ሜንሽን ማድረግ አያስፈልግም፣ ሌላ ነገሮች መግባት ስለማያስፈልግ። ግን እነዛ ዲስትራክሽኖች ሊይዙኝ ይችላሉ። ያኔ ዲስትራክሽኑም የለም፣ በቃ ጥሩ የምትለውም ነገርም የለም፣ ሁሉም ነገር የለም ነበረ። ግን ቢሆንም የሆነ አትሊስት እኔ እኮ በአማርኛ እኮ ስለ ትሬዲንግ ማወራው ሰው አልነበረም። በአማርኛ እንደዚህ አፌን አውጥቼ ላወራው አልችልም። አዳት ታይም ኪውባንክ ጋር እንትን በምልበት ሰዓት ወል ስትሪት የሚባል የሆነ ፕሮግራም አለ የራሱ። ወል ስትሪት ጋር ምናምን የሚያገናኘው ነገር የለም፣ ጀስት ሪኒም አድርጎት ነው ራሱ። እና ሂስ ፌመስ ያኔ በጣም ፌመስ ነው። እንደውም ያኔ በጣም ፌመስ ነበር ቢካዝ አሁን ላይ ብዙ ትሬደሮች አሉ፣ በነዛ ትሬደሮች ተሸፍኗል። ያኔ ብቻውን ነው ሻይን የሚያደርገው። እና ኪውባንክ ማለት የኔ ሜንቶር የነበረ ሰውዬ ማለት ነው። እና እንደዚህ ቦክስ ላይ ምናምን ሊመልስልኝ አይችልም። ኢቭን ጥያቄ መጠየቅ አልችልም፣ ያው በሚለቃቸው ነገሮች እና ላይቭ ሲገባ ከመከታተል ውጭ ማለት ነው። ያ ነገር ግን ምን አድርገውኛል፣ ይሄ ሳይኮሎጂውን ምናምን በራሴ ተቀጥቅጬ እንድመጣ አደረገኝ። የሆነ ሰው ያለፍበትን ጆርኒ ሲነግርህ ኦኬ ብለህ ከዛ ነገር የሆነ ነገር ትማርበት ይችላል። እኔ ያንን ነገር አላገኘሁትም። ቴክኒካል ነገሩን አግኝቼዋለሁ፣ ግን ሳይኮሎጂው ከሰው ማግኘት አልቻልኩም። እና አሁን ላይ ግን እንዳለው የሆነ ሰው ኤክስፔሪንስ ምናምን እንደዚህ እንዳሁን ራሱ ኢቭን ያኔ የምፈልገው የነበረው በቃ አይ ዊሽ የሆነ ሰው እንደኔ ስትራግል እያደረገ ያለ ሰው ያንን ነገር አቺቭ አድርጎት ማየት ምናምን ነገር የሆነ አይነት ኮንስታንሲ ያገኘ ሰው ኮንስታንሲ ብዙ ያገኙ ልጆች ሊኖሩ ይችላሉ። የውጭ ዲስኮርድ ላይ ምናምን ራሱ ወደ እዚህ ስንመጣ እና ማወራቸው ልጆች ነበሩ ቴሌግራም ላይ ምናምን ይሆናል አይደለም ከኔ ቀድመው የሆነች ነገር ያገኙ ልጆች ምናምን እንዴት ይሄን ነገር አደረጋችሁት ምናምን በጣም ኪዩሪየስ ነኝ እንደዚህ ነገሮችን ለማወቅ ቢካዝ እነሱ ቦታ ላይ ነበርኩኝ፣ አብረን የነበር ነው። ከዛ እነሱ ግን የሆነ ነገር አቺቭ አድርገዋል። ምን አግኝተው ናቸው ያደረጉት? እና ያንን ነገርም ስለምረዳ አሁን ላይ እንደዚህ እንደ ጆ አይነት ልጆች ምናምን እናንተንም ይጠቅማል የሆነ ነገር ይማርበቻል ብዬ ስለማስብ ነው። ጆ ብዙ ነገር እያወራን ነውና እንደዚህ አይነት እንትን መኖሩ ወደፊትም ለእናንተ ብዙ ነገር አድቫንቴጅ ይሰጣችኋል። ያን ያህል ዓመት እንዲወስዱባቸው ያደርጋችሁ ብዬ አስባለሁና እየጠቀማችሁ ነው ብዬ አስባለሁ። በጣም ሄልፕፉል ምንድነው ላይክ እኔ እንዳልኩ የመጀመሪያ ሪግሬት ያደረኩት ነገር ምንድነው ላይክ 20ዎቹ እድሜ ውስጥ ሆኜ ወይ 21 22 ምናምን ሆኜ ይሄን ነገር ባቅ ኖሮ ጊዜ ነበረኝ። የዛን ጊዜ ብዙ ፍሪ ታይም ነበረኝ።
እና ባቅ ኖሮ ብዬ ያልኩት ምክንያቱም ያንን ነገር እንዳቅ ያልቻልኩበት ምክንያት እንደዚህ አይነት ኦፖርቹኒቲዎችም ስላልነበሩ ወይም ደግሞ በኤኒ ሚንስ የሆነ ሰው ወደ ትሬድ የሚያሳየኝ ሰው ስላልነበረ በሰዓቱ ሪግሬት አደርጋለሁ። አሁን እንደዚህ አይነት ነገሮች ቀላል ይመስላሉ። ቢንግ ኮንሲስተንት መሆን፣ ግሩፕ ውስጥ መግባት፣ የሆነ ነገር ማየት፣ መማር፣ ማወቅ ግን ላይፍ ቀስ በቀስ የምናድግባት ነገር ናት። የሰው ልጅ ሲወለድ በአንዴ አያድግም። የራሱ የሆነ ግሮዝ ስቴጅ አለው። ቢዝነስም እንደዛው ነው። ትሬዲንግ ኢዝ ዋን ኦፍ ዘ ሃይ ፖቴንሻል ቢዝነስ። ሶ እዚህ ውስጥ በጣም እንደኔ ስትራግል እያደረጋችሁ በራሳችሁ በጣም ብዙ ነገር ውስጥ ያላችሁ ስራ እየሰራችሁ ሊሆን ይችላል፣ እየተማራችሁም የራሳችሁን ስራም እየሰራችሁ ትሬድ የምታደርጉ ሰዎች ሊኖራችሁ ይችላል፣ ልትኖሩ ትችላላችሁ። እዚህ ውስጥ በጣም በብዙ ስትራግል ውስጥ እያለፋችሁ ያላችሁ እንደዚህ አይነት ሜንተርሺፖች በጣም ይጠቅማሉ። ሲግናል ትሬድ እንድታደርጉ አላበረታታም። ሲግናል ኪል ያደርጋል። የራስን ኢሞሽን እንዳታውቅ፣ የራስን ሳይኮሎጂ ማኔጅ ማድረግ እንዳለብህ አይነግርህም። ፕሮፊታብል ልትሆኑ ትችላላችሁ፣ ግን ሎንግ ተርም አይሆንም። ቢኮዝ ከዛ ሰው ጋር ትሬድ አድርጋችሁ ፕሮፊታብል ሆናችሁ በራሳችሁ ትሬድ ስታደርጉ ደግሞ ብሎ አፕ ልታደርጉ ትችላላችሁ ያንን አካውንት እና በራሳችሁ እየሞከራችሁ በብዙ ውጣ ውረድ ውስጥ እያለፋችሁ ያላችሁ ያው ኢንካሬጅ ላደርጋችሁ ፈልጋለሁ። ይሄ የምትጨነቁት ጭንቀት ይከፍላችኋል አንድ ቀን። ይሄ የምታልፉበት ያላችሁት ጎዳና ፔይ አውት አለው፣ የራሱ የሆነ ቀን አለው። ስለዚህ መበርታት አለብን ሁላችንም። እንደዚህ አይነት ሜንቶርሺፖች ላይ ደግሞ በጣም በቃ ብዙ ጊዜ የሚባል ቋንቋውን ባልወደውም መሰገጥ የሚባል ነገር አለና ሰግጣችሁ ማወቅ አለባችሁ፣ ፕራክቲስ ማድረግ አለባችሁ። በቃ በዛ አይነት መንገድ ሁላችንም አይፊል በጣም ብዙዎቻችን ከተወሰነ አመት በኋላ ሃይሊ ፕሮፊታብል እንደምንሆን አምናለሁና መበርታት አለብን። እንደዚህ አይነት ሜንቶርሺፕ በጣም ትልቅ እድል ነው። በቃ አንዳንድ ጊዜ በሩን ታውቁትና በሩን የሚከፍተው ትንሹ ቁልፍ ሊጠፋባችሁ ይችላል። ሶ እንደዚህ አይነት ሜንቶርሺፖች ጥቅማቸው ምንድነው? ማይነር የምትሉትን ነገር በአማርኛ ልታብራሩት ማትችሉትን ነገር በአማርኛ ታገኙታላችሁ። በእናንተ አንደርስታንድ በምታደርጉት ላንጉጅ ካለፈበት ሰው መማር ራሱ የራሱ የሆነ ትልቅ ነገር ነው። ቢኮዝ ኤክስፒሪየንስ ያለው ሰው ሲናገርና አንድ ሰው ከእውቀት ሲናገር የተለያየ ነው። ስለ ትሬዲንግ አውቆ የሚናገር ሰውና በትሬዲንግ ውስጥ እያለፈ የሚናገር ሰው የተለያየ ነገር ነው ሁለቱም። እና በዛ መንገድ ውስጥ እያለፈ ካለው ሰው መማር በየትኛውም እድሜ ክልል ውስጥ ሊሆን ይችላል። እውቀት እድሜ አይመርጥም፣ ኤክስፒሪየንስ እድሜ አይመርጥም። ከእነዚህ አይነት ሰዎች መማር ትልቅ አድቫንቴጅ ነው። ሉናም በርታ። ያው ለብዙ ወጣቶች በእኔም በአንተም እድሜ ላሉ እዚህ ውስጥ እንላለን ብዙ ነገር እያስተማርከን ነው። እንግዲህ አንተም ትንበል ተስፋ እንዳትቆርጥ። ላይክ አንዳንድ ጊዜ ብዙ ነገር ማግኘት እንዳለ ሆኖ በህይወታችን ትልቁ የህይወት ሰክሰስ ብዬ የማምነው ለሰዎች መትረፍ መቻላችን ነውና ዛሬ አንተ በከፈትከው ሜንቶርሺፕን የተጠቅሜ ብዙ ነገር አቅልሎልኛልና እኔም ቴንኪው ማለት ፈልጋለሁ በዚህ አጋጣሚ። ሶ አንተም በርታ። ሆፕፉሊ የተሻለ ነገር ደግሞ እንደምናመጣ እንደ ግሩፕም እንደ ኮሚኒቲም አምናለሁ። ኦኬ እሺ ወንድሜ ቴንኪው፣ እግዚአብሔር ያክብርልኝ። ለፊድባክም አጠቃላይ ቴንኪው። ያው እንዳንተ አይነትም ሰዎች ናቸው አሁን እዚህ ላይ እኔም እንድቆይ ምናምን የሚያደርጉኝ። እውነት ለመናገር ካንተ እኩል ነው ደስ የሚለኝ እንደዚህ አይነት ሪዛልቶችን ሳይ። ቢካዝ አሁን ዝም ብለን የሆነ የተማማርክ ምናምን ነገር ብቻ ሲሆን ኦኬ የሆነ ሳክሲፋይድ አትሆን። ቢካዝ ፍሬውን እያየው አይደለም። እና እንዳንተ አይነት ሰዎች ደግሞ ሳስ ኦኬ እዚህ ጋር ያለውትኝ ዳስ ዋይ አምሂር ምናምን እንድል ያደርገኛል። የሆነ በቃ አይደለም እዚህ ያለውበት ምክንያት ይሄ ነው ምናምን እንድል የሚያደርገኝ እንዳንተ አይነት ልጆች ናችሁ እና በርቱ። በጣም ብዙ ልጆች አሉ፣ ከነዛ ውስጥ አንተ አንዱ ነህ። በርታልኝ ወንድሜ። ያ ሜንቶርሺፕም ምናምን እኔ አሁን ሜቢ አንዳንድ ሰው ያው ይሄን ነገር በኔጌቲቭ ያው ኔጌቲቭ የሆነ ሰው አይጠፋም። ያው ከዚህ ብዙ ሰው ስለሆነ ያለው 200 ምናምን ሰው ስላለ ማለት ነው እዚህ ላይቭ ላይ እና ይሄ ፕሮሞሽን ምናምን አለ። እኔና ጆ በአካል ተገናኝተንም አናውቅም። እንደዛ አይነት ነገሮችም አይደሉም። ለእናንተ ይጠቅማል ብሎ ያሰበው ነገር ነው፣ ግን ግዴታ አይደለም። እኔ ዩቲዩብ ላይ ሰርቼላችኋለሁ፣ ዩቲዩብ ላይ መከታተል ትችላላችሁ። እኔ አንድም ቀን ጆም በሚያውቀው አይ ቲንክ ጆም ፕሮሞት አድርጌ የገባህ አይመስለኝም። ፕራይቬት ሜንቶርሺፕ ላይ ፕራይቬት ሜንቶርሺፕ አለኝ ዳልቅ ነው ሳያልቅ ፍጠኑና ተመዝገቡ ምናምን ብዬ አላውቅም። ለማንም ሰው ፕሮሞሽን ከፍዬ እንደዚህ ነገሮችን አድርጌም አላውቅም። የማድረግም ኢንተረስቱ የለኝም።
ቢካዝ በዛ አይነት መንገድ ማለፉ ጥሩ ነው ብዬ ስለማላስብ ማለት ነው። እኔ ዋና ዓላማዬ እዚህ ጋር ሰውን ሳፖርት ለማድረግ ነው። እንደዛ እስከሆነ ድረስ ደግሞ ያን ያህል ፕሮሞት ማድረግ አለብኝ ብዬ አላስብም። የሚፈልግ ሰው ይመጣል። ብዙም እኔ አንድም ሰው እኔ ማስተምራችሁ ልጆችም ሊሆን ይችላላችሁ ራሳችሁ ዴም አድርጋችሁልኝ ካልሆነ የትኛውን ቦታ ላይ ኢንፍሉዌንስ ተደርጋችሁ ወይም ደግሞ ሜንቶርሺፕ አለ ግዙ ምናምን ብዬ ምንንም ሰው እንትን ብዬ አላውቅም። ኢቭን ኢትዮጵያ ውስጥ ሜቢ ሌሎች ልጆች እዚህ አሁን ያው ፕራይስ መጥራት እንዳይሆንብኝ በጣም በሚያስቅ ፕራይስ ነው ሜንቶርሺፕ ማስተምረው። ኢትዮጵያ ውስጥ ግን አይ ነው ምን ያህል ከኔ 3 እጥፍ 4 እጥፍ ነው የሚያስተምሩት ሌሎቹ። እንደዛ ማድረግ የማልፈልገው ያን ያህል እኔ እንደ ኢንካም የማየው ነገር ስላልሆነ እና አፎርደም በሆነ ፕራይስ ሁሉም ሰው ለማገዝ ነው። ነገር ግን ግዴታ አይደለም። ዩቲዩብ ላይ ፎር ፍሪ ብዙ ነገሮችን እያስተማርኩ ነው። ፕሌሊስት ላይ ገብታችሁ ቢግነር የሆናችሁ ለፕራይስ አክሽን እዛ ላይ ማየት ትችላላችሁ ዩቲዩብ ላይ። ያ ጆም ቴንክ ዩ ለፖዚቲቪቲ ለፖዚቲቭ እዚህ አክብረን ስለመጣ ምናምን በጣም አመሰግናለሁ። ያው ብዙ ነገሮችን ሼር አድርገህናልና ቴንክ ዩ ማለት ፈልጋለሁ። ለዛም ሜቢ የምትጨምረው ነገር ካለ አንተም ብዙ ነገሮችን ሀሳብ አንስተናልና ሜቢ የመጨረሻ ጥያቄ ይሄንን አሁን ለምሳሌ ይሄ የ50,000 አካውንት መሰለኝ አይደለም? ያው ፈንድ ኔክስት 50,000 አካውንት ነው። ወደ 3700 አካባቢ ነው ከስፕሊቱ ጋር ምናምን ይመስለኛል 3100 አካባቢ ማለት ነው አይደለም? ከፕሮፊት ስፕሊቱ ጋር እና ምን ያህል ጊዜ ፈጀብ? ለምሳሌ አሁን ይሄን አካውንት ምን ያህል ጊዜ ነው እንትን ያልከው? ፕሮሰሱ ምን ይመስል ነበር? ስለ ያንተን ፕሮሰስ ማለት ነው። ያው የፈንድ ኔክስትን ሳይሆን አንተ እንደዚህ አይነት እንትኖችን ለማግኘት አሁን ለምሳሌ ይሄን አካውንት ፔአውት ለማውጣት ምን ያህል ጊዜ ፈጀብህ? ትሬዶችን በምን አይነት መንገድ ነው ማኔጅ ስታደርግ የነበረው ምናምን የሚለውን ነገር እስኪ የተወሰነ በለንና። ኦኬ ይሄኛው አካውንት ጃንዋሪ 12 ነው የተቀበልኩት። ጃንዋሪ 12 እስከ ፌብሩዋሪ 6 ድረስ ፌዝ 1ን ፌዝ 2ን አልፍ ያለው። ምንድነው ቻሌንጅ ቢያጋጥማችሁም ያ የህይወት መጨረሻ አይደለም። ብዙ ነገር ይወሰዳል እዚህ ዓለም ላይ። ገንዘብ ሊጠፋ ይችላል፣ ንብረት ሊጠፋ ይችላል። ስኪል ግን የማይጠፋ ነገር ነው። ሶ ሃቪንግ ዘ ራይት ስኪል ነው እንጂ እናንተን የሚያስቀጥላችሁ የፕሮፕ ፊርም እንደዚህ ሆናችኋል ቫዮሌት አድርጋችኋል ምናምን ስላላችሁ አይደለም። እኔ አሁን የትኛውንም አካውንት ተርሚኔት ቢያደርጉብኝ ስኪሉ አለኝ። ስኪሉ ስላለኝ ስኪሉን ሊወስዱብኝ አይችሉም። ሶ እንደገና ባይ አድርጌ ፕሮፕ ፊርም ቻሌንጆችን ማለፍ እችላለሁ። ፐርሰናል አካውንቶቼንም ትሬድ ማድረግ እችላለሁ። ለጠየቀኝ ጥያቄ እግረ መንገዴን ቻሌንጅ ለሚያጋጥማቸው ሰዎች ብዙ ጊዜ ፔአውት ላይ ደርሰው ዲና የሚደረጉ ሰዎች አሉ። እንደዛም ብትሆኑ that's not end of an era። ራሳችንን ፕራክቲስ በምናደርግበት ጊዜ የሚያጋጥሙ ቻሌንጆች አሉ። ከስትራቴጂ ውጪ ከሳይኮሎጂ ውጪ በፕሮፕ ፊርም ውስጥ ደግሞ የሚያጋጥሙ የተለያዩ ቻሌንጆች አሉ። so it's not end of an era። የእናንተ የህይወት መጨረሻ አይደለም። ፔአውት ራሱ ዲናይ ብትደረጉ ስኪሉ አስሎንጋስ ዊዝ ዩ እናንተ እስከገባችሁ ድረስ እስካወቃችሁበት ድረስ ያ ነገር ከእናንተ ጋር እስካለ ድረስ ድጋሜ ዊን ማድረግ ትችላላችሁ። ድጋሜ ሰክሰስ ሬታችሁን እንትን ማለት ትችላላችሁ። when it comes to አሁን ይሄኛውን አካውንት ጃንዋሪ 12 እስከ ፌብሩዋሪ 6 ማለት ኦልሞስት አንድ ወር ባልሞላ ጊዜ ውስጥ ነው ፕሮፊት ውስጥ ገብቶ ሁለቱም በቻሌንጅ ፌዞችን ፓስ አድርጌ ያገኘሁት። ትሬዲንግ ስታከብሩት ያከብራችኋልና አንተ ውስጥ ያን ነገር አይቻለሁ። ለትሬዲንግ ያለህን ክብር ትሬዲንግ ላይ ያከበረው ነው የሚያከብረው። የትኛውም ቢዝነስ ስታከብሩት ነው የሚያከብራችሁ። ያበላል ብላችሁ ከገባችሁበት አብልቶ ያስወጣችኋልና ያበላል በሚባል አይነት ነገር ሳይሆን ክብር ሰጣችሁት እንደማንኛውም ቢዝነስ። በቃ ትሬዲንግ ራሱን የቻለ ቢዝነስ ነው። ያ ቢዝነስ ግን ሜቢ የእናንተን ዲሲሽን ብቻ ነው የሚፈልገው። የሆነ ሰራተኛ ቀጥራችሁ የምትሰሩበት ቢዝነስ ላይሆን ይችላል። ነገር ግን በቃ ትሬዲንግ ፐርሰናል ግሮዝ ራሳችሁ የምታሳድጉበት ቦታ። ስለዚህ በዛ መንገድ እዩት ለሁላችሁም። ቴንክ ዩ በድጋሚ ጆንተን ብዙ ነገሮችን ነው ሼር ያደረከን። ሆፕፉሊ ብዙ ሰው ብዙ ነገር ተጠቅሞበታል ብዬ አስባለሁኝ። ብዙ ሰው ሞቲቬት አድርገሃል። ብዙ ልጆችን ቦክስ ላይ እንትን እያሉኝ ነው እና ያ ቴንክ ዩ ለዛ።
ያው በመጨረሻ ማለት የምትፈልገው ነገር ካለ አንተ በራስህ ድሉ ልስጥና በእኔ በኩል ጨርሻለሁ። ይህን ጥያቄዎች ሜይ ቢ አንድ ሁለት ልጆችን ዝም ብለን ራንደም ከታች እጅ ያወጡ ልጆችን እንትን አክሴፕት አድርገን ጥያቄዎችን ከነሱ የሚመጣ ከኔና ከአንተ ብቻ ስለሆነ ከነሱ የሚመጡ ጥያቄዎች ካሉ የተወሰነ ብንቀበል ምን ይመስላል? ምንም ችግር የለውም። ኦኬ ናይስ። ጥያቄ ከመቀበላችን በፊት የኔን ንግግር ኮንክሉድ ላድርግ። ፋይናሊ ሉና በጣም አመሰግናለሁ። ያው ጀስት በብዙ ነገር ጠቅመኸኛል። ቴንክ ዩ ቬሪ ማች። ያው እዚህም ያሉ ብዙ ሰዎች እንደተጠቀሙ በጣም አምናለሁ። እዚህ ላላችሁ ደግሞ በጣም ብዙ ስትረግል እንደኔ የምታደርጉ እየሞከራችሁ ያላችሁ ሰዎች ካላችሁ ደግሞ ዛሬም መሞከር እንዳታቆሙ ኢንከሬጅ አደርጋችኋለሁ። እንዳልኳችሁ ነው ሰክሰስ 1% የምትፈልገውን ማወቅ ነው፣ 99% አለማቆም ነው። ስለዚህ አታቁሙ። በጣም እያስጨነቃችሁ ከሆነ ይሄ ነገር ትክክለኛ ነገር ነው ማለት ነው። የማያስጨንቃችሁ ነገር ከሆነ አይከፍላችሁም። የሚያስጨንቃችሁ ነገር በጣም እንቅልፍ እየነሳችሁ ከሆነ በቃ ኮንሰንትሬታችሁን የወሰደው ልባችሁን የወሰደው ነገር ከሆነ ትሬዲንግ በጣም በርቱ፣ በጣም በርቱን። ተስፋ እንዳትቆርጡ። ብዙ ሰው ፌል የሚያደርገው ተስፋ በመቁረጥ ነው። ኮንሲስተንሲ ካላችሁ ዛሬም መሞከር ነገም መሞከር ላይ ካላችሁ በጣም ለውጥ ታመጣላችሁ። እንደኔም እየሞከራችሁ ያላችሁ ፔይአውት ለማውጣት በራሳችሁ አካውንት በስሞል አካውንት ትሬድ እያደረጋችሁ ያላችሁ ማይቻል ነገር የለም እዚህ ምድር ላይ። ትሬዲንግ ላይ ብቻ አይደለም የተለያዩ ስራዎችም ላይ ኮንሲስታንት ሆናችሁ እየሰራችሁ ያላችሁ ዛሬም ከመሞከር ወደኋላ እንዳትሉ። እሱ እንዳለው በጣም ወሳኝ ነገር ነው። እስኪ ጥያቄ ያለው ሰው ካለ ሜይ ቢ እስኪ እጃችሁን አውጡና የተወሰነ ሰው እንትን ለማለት ልሞክር። ጥያቄ ያላችሁ እሱን መጠየቅ የምትፈልጉት ነገር ካለ እሺ። ዮኒ ማይክ አውርቼ እልሃለሁ። ኦኬ ሉና እንዴት ናችሁ? ሰላም ናችሁ ወይ? አለን እግዚአብሔር ይመስገን። እንዴት ናንተ? ይመስገነዋለን። አለን ወንድሜ። እንትን እስቲ ጆኒን በዚሁ አጋጣሚ ፈንድድ ትሬደር እኔም ነኝ እዚህ ውስጥም ይኖራሉ ብዬ አስባለሁ። እንግዲህ ያው በጣም ኢንተረስቲንግ ነገር ነው እያወራ የነበረው እና አንድ መጠየቅ የምፈልገው እስቲ ድሮ ዳውን ላይ አካውንታችን ሲሆን እንዴት ነው ማኔጅ ያደረገው? ጀስት ድሮ ዳውን ሆኖ ከሆነ መቼስ ያህል ብዬ አስባለሁ። እንዴት አድርገህ ነው ማኔጅ ያደረገው? እስቲ ይሄንን እስቲ ኤክስፕሌን ብታደርግና እንድትነግረን ደስ ይለኛል። እሺ ሀይ ዮኒ እንዴት አመሸህ? ድሮዳውን ላይ አካውንት ሲኖር ትንሽ ሳይኮሎጂካሊ ማተር ያደርጋል። አይ ነው ግን እኔ ድሮዳውን ላይ ቢሆን ምንም የሚቀይረው ነገር የለም። እኔ ጋር ሳይኮሎጂካሊ ራስህ ላይ መስራት ነው ምንም እና ምናልባት በጣም ድሮዳውን እስከሆነ አካውንቱ ሎት ሳይዞችን መቀነስ which is good እንደዛ አይ ቲንክ እንደዛ ነው። እኔ ብዙ ጊዜ የማደርገው ትንሽ ሎት ሳይዙን እቀንሳለሁ። ላይ ምሳሌ 50 ላይ ሲሆንና 47 ላይ ሲሆን አሁን የ50 ሺህ አካውንት ከሆነ ትሬድ የምታደርገው ወይ 10 ሺህ ከሆነ ወይ 50 ሺህ ከሆነ አሁን 50 ሺህ ላይ ሲሆን በዚህኛው አካውንት ኤግዛምፕል እንስጥና ድሮዳውን ውስጥ ሲገባ መጀመሪያ ራሴን ከትሬድ ላርቅ እችላለሁ። አንድ ሁለት ቀን ትሬድ ላደርግ እችላለሁ ወይ የዛን ቀን ከአንድ ትሬድ በላይ ወስጄ ላልገባ እችላለሁ። ሶ ራሴን ሳይኮሎጂካሊ መልሷል። ቢኮዝ ኢሞሽናችን ነው መጀመሪያ አታክ የሚደረገው እንደዚህ አይነት ነገሮች ሲመጡ። ሶ ከዛ በኋላ ሎት ሳይዙን እቀንሰዋለሁ አትሊስት ኒውትራል ላይ እስኪመጣ ድረስ ወይም 50 ሺህ ላይ እስኪመለስ ድረስ አካውንቱ ሎት ሳይዜን በተወሰነ መጠን እቀንሰዋለሁ። እንዳልኩ ግን መጀመሪያ ሳይኮሎጂ ላይ ነው። ኢትስ ኦል አባውት ሳይኮሎጂ። ቢኮዝ ብዙ ጊዜ ፈንድድ አካውንቶችን ትሬድ ስታረጉ ትሬድ የምናረገው ድሮዳውን ነው። ትሬድ የምናረገው ባይዘው ሌላ ነገር አይደለም። ፓስ ለማድረግ ድሮዳውን ነው መጀመሪያ ትሬድ የምናረገው። ከድሮዳውን ለመውጣት ነው እንዳንገባ ወደዛ ነው ትሬድ የምናረገው። ሶ ሳይኮሎጂካሊ ነው በጣም አታክ የምንደረገው እንደዚህ አይነት ነገሮች ሲያጋጥሙ። ሶ ምንድነው ማድረግ ያለብን? ሳይኮሎጂካሊ ሪፍሬሽ ማድረግ አለብን። ወደዛ ተመልሰን ትሬድ ማድረግ የለብንም። ትንሽ ማይንዳችን ሪፍሬሽ ማድረግ አለበት። ከዛ በኋላ ተመልሰን የተወሰነ መጠን ሎት ሳይዛችንን ቀንሰን እና ኤግዛክት ሞመንቶችን ደግሞ መጠበቅ። ፕሮፊት ላይ ስትሆን ያለ ኮንፊደንስ እና ድሮዳውን ስትሆን ያለ ኮንፊደንስ አንድ አይነት አይደለም። ሶ
ኮንፊደንሳችን ራሱ ሽሪንክ ስለሚያደርግ ቶሎ ትሬድ ከመግባት ትክክለኛውን ሴታፕ በጣም A+ ሴታፕ የምትለውን ነገር ጠብቀህ መግባት ዳትስ ቤተር። አሁን በቀን 2-3 ትሬድ የምትወስድ ከሆነ ድሮዳውን ውስጥ ስትገባ 2-3 ቀን ማርኬቱን በደንብ መጠበቅ ትክክለኛ A+ ሴታፕ። በጣም አንድ ከሉና ሜንቶርሺፕ ሞዶ እሱን ነው። በጣም ሻርፕ የሆነ ትሬድ ነው የሚገባው ብዙ ጊዜ እና ሻርፕ የሆነ ትሬድ ትጠብቃለህ። ላይክ አሁን አርብ ዕለት እንደነበረው አይነት ማርኬቱን ጠብቆት ነው ትሬድ የገባው። ካንድልስቲክ ኮንፈርሜሽን አድርጎ እየተናገረ ነበር ማርኬቱ ሙቭ ከማድረጉ በፊት እና ይሄኛውን ሰፖርት ዞን ብሬክ ካረገ እያለ ያስረዳ ነበር። አይ ቲንክ 4990 ነበር እና እንደዛ አይነት በጣም A+ ሴታፖችን መጠበቅ። ላይክ ሁሉ ጊዜ ትሬድ የምታረግ ከሆነ ትሬድ የምታረጋቸውን መቀነስ። ድሮዳውንስ ሲሆኑ ሎት ሳይዝ እና መጀመሪያ ሳይኮሎጂካሊ ራስህን መጀመሪያ ሪፍሬሽ ማድረግ አለብህ። ከትሬዲንግ መውጣት አለብህ። ሪፍሬሽ አድርገህ መመለስ። ከዛ A+ ሴታፕ መጠበቅ። ሰድሊ ደግሞ ሎት ሳይዝን መቀነስ። አይ ቲንክ ከመለስኩልህ። እኔ የማደርገው ብዙ ጊዜ እንደዛ ነው። ኦኬ ጆኒ ቴንክ ዩ በጣም አመሰግናለሁ። ኦኬ እሺ ወንድሜ፣ ያው በደንብ ነው ክሊር አድርጎ ነው አይደንቲፋይ ያደረገው ብዬ አስባለሁ እና ያው ምንም የምጨምረው ነገር የለም። ካፒታላችሁም ትንሽ የሆነ ሊሆን ይችላል። ትሬድ ፈንድ አካውንት ላይ ብዙም ኤክስፔሪንስ የሌላችሁ ለመጀመሪያ ጊዜ የሚገዙ ልጆች 1% ሪስክ አድርጉ። ለምሳሌ በትንሹ ላውራችሁ $5000 ፈንድ አካውንት ገዝታችሁ $50 1% ማለት ነው። $50 1% ማለት ነው። ስለዚህ በአንድ ትሬድ $50 ወይም ደግሞ 1% ሪስክ አድርጉ። ድሮውን ስትገቡ ወዴት ታመጡታላችሁ? ወደ 0.5 ወይም ደግሞ ወደ $25 ታመጡታላችሁ ሪስካችሁን። ፕሮፊት ሲሰሩ ደግሞ ወደ $100 ትሄዳላችሁ ወይም ደግሞ 2% ታደርጉታላችሁ ማለት ነው። ይሄ ፕሮፐር የሆነ ሪስክ ማኔጅመንት ስትጠቀሙ ነው ኮንስታንሲ ልታገኙ የሚችሉት። ትሬዲንግ ያው ከዚህ በፊትም ቲክቶክ ላይ ቱሌም ሰርች ይላል ፕራይቬት ሜንቶርሺፕ ላይ አውርቼበታለሁ እና 4 ስቴጆች አሉ። የመጀመሪያው ስቴጅ ኮንስታንሲ ሉዝ የምናደርግበት ስቴጅ ነው። ሁለተኛው ስቴጅ ብሬክ ኢቭን የምንሆንበት ስቴጅ። ዝም ብለን ሎስ እናደርጋለን፣ ዊን እናደርጋለን፣ ሎስ እናደርጋለን፣ ዊን እናደርጋለን፣ ፕሮፊት ግን አንሰራ። ግን በቃ ሪስካችንን ማኔጅ ስለምናደርግ ብቻ ብዙ ገንዘብ አንከስር። ሶስተኛው ስቴጅ ደግሞ ምንድነው? ይሄ ፕሮፊታብል የምንሆንበት ስቴጅ። ፕሮፊታብል የምንሆንበት ስቴጅ ላይ ሪስካችንን ማኔጅ እናደርጋለን። ሁለተኛው ስቴጅ ሪስካችንን ማኔጅ እናደርግ ነበረ። ፕሮፊታችንን ግን ማኔጅ ማድረግ አንችልም ነበር። የሰራነውን ፕሮፊት ማኔጅ አናደርገውም ነበር። ይሄኛውን ነገር ስናልፍ የሰራነውን ፕሮፊት ማኔጅ ማድረግ ስንጀምር ምን እንሆናለን? ፕሮፊታብል እንሆናለን። ስቲል ግን ብዙ ሰው የሚያደርገው ነገር ፕሮፊታብል ሆነንም ስትራግል የምናደርግበት አንድ ነገር አለ። ስኬል ማድረግ። መቼ ነው ስኬል ማድረግ አለበት? የትኛው ነው ራይት ታይም ስኬል ማድረግ? ይሄኛው አራተኛው ስቴጅ ማወቃችን ነው። ኡልቲሜትሊ ይሄ ፕሮፊታብል የምንለው አይነት ይሄ በጣም በቃ ይሄ ፒውር የሆነ ፕሮፊት ልንሰራ የምንችለው ማለት ነውና እነዚህ 4 ስቴጆች ላይ እናንተ የትኛው ላይ እንዳላችሁ ራሳችሁን ቆም ብላችሁ ፈትሻችሁ እንትን ለማለት ሞክሩ። ያ ለመጀመሪያ ያክል ነው እንጂ ጆ አውርቶታል። ሆፕፉሊ ያው ጥያቄ ተመልሶላል። ለሌላም ሰው ጥያቄ ነው ብዬ አስባለሁ። ይሄ ጥያቄ ጆንም ያው ከነገርኩት ጊዜ በላይ ስለሆነ ያስቆየሁት ከዚህ በላይ እሱን እንትን ማለት አልፈልግም። ጥሩ ጊዜ ነበረ። ብዙ ነገሮችን አውርተናል። አንተም ምንም እንትን ሳትል ያለህን ነገር ሐሳብህን ሼር አድርገናልና ቴንክ ዩ። ከዚህ በላይ በብዙ ነገሮች እንደምንገናኝ ድጋሚ እዚህ ጋር መጣን ሐሳቦችን ሼር እንደምናደርግ ተስፋ አደርጋለሁ። ወንድሜ ያ ቴንክ ዩ ብያለሁ። ሰዓትን ስለሰጠህን ለልጆችም ኢንስፓየር ያደርጋል ብዬ ስለማስብ ያ ቴንክ ዩ አመሰግናለሁ ወንድሜ። በእነሱ ስምም ያው ሞቲቬት ስላረካቸው ማለት ነው። ቴንክ ዩ በጣም አመሰግናለሁ። እንዳልኩ ነው እንዳታቋርጡ፣ በርቱ። ሁላችንም በመበርታት ውስጥ አሁን እኔ እንደዚህ ዊዝድሮ አድርጌ ወይ ምናምን ስታዩ ቻሌንጅ ውስጥ ያላለፍኩ እንዳይመስላችሁ። ስቲል አም ቻሌንጅ ውስጥ ነው የማልፈው። በዛ ቻሌንጅ ውስጥ ግን ባለው ኮንሲስተንሲ መደረስ ይቻላል ነው፣ ሌላ አይደለም። እንትኑ ካወቃችሁ ደራይት ኖሌጅ ካላችሁ ማደግ ይቻላል፣ መለወጥ ይቻላል። ስለዚህ ባላችሁበት ኤሪያ ላይ በርቱ። ሉና በጣም ቴንኪው፣ ብዙ አስተምረኸኛል። ብዙ ነገር በህይወቴ ላይ ለውጥ አምጥቻለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ወንድሜ እግዚአብሔር አክብርልኝ። አንተም እዚህ ጋር አክብረን ስለመጣ ለፖዚቲቭ ፊድባክም ቴንኪው። ሜቢ እንትን ከማለት በፊት ቬነም ካለ እዚህ ውስጥ እጅ አወጣልኝ። ትናንትና አይ ቲንክ
ትናንትና ይመስለኛል ቬነም ማለት ዋን ኦፍ ማይ ቤስት ስቱደንት እንደ ጆ ሁሉ ቬነምም የኔ ተማሪ ነው እና በጣም የሚገርም ልጅ ነው። አይ ቲንክ ካለ አሁን እጃውተል ነበርና ያው ማቋረጥ እንዳይሆን ብዬ ነው። ወይ ሌላ ጊዜ አንተም ሐሳብህን ሼር ታደርጋለህ። ያ የተወሰነ ሐሳቦችን አንስተናል፣ ተማምረናል ብዬ አስባለሁ። ያው ዊክላናሊስም ኔክስት ዊክ የምጠብቃቸው ነገሮች ከማርኬት እንትን ብያችኋለሁ። ጎልድ ላይም ኦልሞስት ሆልድ ያደረኩት ሴታፕ አለ። ያው ከኔ ጋር መብራችሁ ብዙዎች ሆልድ ያደርጋቸዋል። ሜቢ ያስተዋላችሁ ከሆነ ጎልድ ላይ የምገባቸውን ሴታፖች በብዛት አርብ የምገባው ሴታፕ ሆልድ እያደረኩት ነው። ኦልሞስት ለተከታታይ 1 ወር በሚባል ደረጃ ሁሌ ዊኬንድ ሲመጣ የሆነ ትሬድ ሆልድ አድርጌ ነው ራሴን የማገኘውና ዲስ ዊክም ያው ያለፈው ሳምንትም እንደምታስታውሱት አንድ ጎልድ ላይ ሴታፕ ሆልድ አድርገን ነበረ። ከዛም በፊት የነበረው ሴታፕ ሳምንት ላይ አንድ ሴታፕ ጎልድ ላይ ሆልድ አድርገን ነበር። ዲስ ዊክም አንድ ሴታፕ ሆልድ አድርገናል። እስካሁን ሆልድ ያደረግናቸው ሴታፖች በጥሩ ሁኔታ ፕሮፊት ሜክ እያደረግንባቸው ነው። ሆፕፉሊ ዲስ ዊክም አሪፍ ይሆናል ብዬ አስባለሁ። ያው ነገ አፕዴት ማድረጋችሁ ይሆናል አጠቃላይ ስለ ማርኬቱ ያለውን ነገር። መልካም ምሽት ይሁንላችሁ ለሁላችሁ። ደህና ደግሞ አይ ቲንክ ቬንም ካለ ጄን አውጣልኝ፣ ካልሆነ ኦልሞስት ቬንም ማለት ሜቢ እዚህ ውስጥ ካለ ለእናንተም ያው ትንሽ እንትን ይላችኋል ብዬ ነው። ግን ሰዓትም እየሄደ ስለሆነ እንትን እንዳይላችሁ መሰላቸትም እንዳይመጣ ሌላ ጊዜ እንትን እንለዋለን። $20 ኦልሞስት ወደ $1000 ምናምን አካውንቱን የቀየረው ላይቭ አካውንት ላይ ያው ከዚህ በፊትም ዮስቲናም እንድታስታውሷት ከሆነ ሌሎችም ልጆች አሉ። የእሱ ደግሞ ላይቭ አካውንት ላይ ነው በብዛት ፈንድ አካውንት ላይ ነው ልጆቹ፣ እሱ ላይቭ አካውንት ላይ ነው። ስለዚህ ያው የእሱንም ኔክስት ታይም እንትን እንላለን። ለሁላችሁ መልካም ምሽት ይሁንላችሁ። ነገ እንገናኝ። መልካም ምሽት ለሁላችሁ።